ዋላችሁ? ጥሩ ጊዜ ነበራችሁ? ረፍታችሁ ጥሩ ነበር? እሺ፣ እግዚአብሔር ይመስገን። ቅድም በተጸለየው ጸሎት ተስማምቼ በቀጥታ ልቀጥል። እስቲ ጠዋት የነበራችሁ፣ እሺ፣ ያልነበራችሁ ብዙ ቁጥር ነው። እሺ፣ ኖራችሁ ያልነበራችሁ፣ እሺ። ሰፊ ሀሳብ ነው ስናነሳ የነበረው ጠዋትና ሙሉን እሱን መድገም እውነት ለመናገር አልችልም። ከገባሁበት አልወጣም። እንደሰማሁት ሪከርድ የተደረገ አለ አይደል? እዚህ ለሱ። ስለዚህ እሱ መልሰው ማግኘት ይችላሉ እንዴ? ስለዚህ መልሳችሁ ማግኘት ስለምትችሉ እሱን ስሙት። እንዲሁ ግን እንደው በደምሳሳው እየተነጋገረን የነበረው እግዚአብሔርን ስለመፈለግ ነው። ቲማችን የዓመቱ እግዚአብሔርን መፈለግ በሚል ነው። ስለዚህ እሱን ስናነሳ ሲቹዌሽናል አናላይሲስ የተሰራ ነበረ። ጊዜው ምን ይመስላል፣ ወጣቱ ምን አይነት ሁኔታ ውስጥ ነው ያለው የሚሉትን ቼክ ለማድረግ ለነዛ ደግሞ እግዚአብሔር ቃል ምን አይነት መልስ ይሰጠናል፣ ምን አርጉ ይለናል ጌታ የሚለውን እያየን ነበር የቆየ ነው። ስለዚህ ተመልሳችሁ ሪከርድ የተደረገውን ቪዲዮ እዩት። እዛ ላይ ጥሩ ነገሮችን ታገኛላችሁ ብዬ አምናለሁ። ጌታ ሲናገረን ስለነበረ እየተነጋገርን የነበረው ወደ መጨረሻ ላይ እንዴት በመዝሙረ ዳዊት ያሉ ዝማሬዎች ውስጥ የነበሩ ሰዎች በነበሩባቸው ሁኔታ ውስጥ ከኛ ጋር አንዳንዶቹ የመሳሰሉ ናቸው እና እንዴት ፈለጉት ስንል አንዱ ያነሳ ነው ምን ብለን ነበር? የመጀመሪያው በፍጹም ልባቸው ይፈልጉት ነበር ብለን ሁለት የመጽሐፍ ቅዱስ ክፍሎችን አነሳናል። መዝሙር 63ን እና እንደገና ደግሞ 27ን። እንጨትና ውሃ በሌለበት ምድረ በዳ ነፍሴ አንተን ናፈቀች፣ ስጋዬ እንዴት ነፍሴ አንተን ተጠማች፣ ስጋዬ እንዴት ናፈቀች እያለ የሚናገርበት እንጨት የለም ውሃ የለም ጭው ያለ ምድረ በዳ ውስጥ ሆኖ ሽማግሌ ሆኖ ኩዴታ ተፈጽሞበት በዛ ሁኔታ ውስጥ ሆኖ እሱ ግን የሚያስበው መቅደሱን ነበረ። መቼ አየዋለሁ ይል ነበረ። ይሄ ዳዊት በሽምግልናው ጊዜ ሳይሆን ገና በወጣትነቱ ሳይቀባ የዛን የሚፈልገው ማንን ነበር አለ? በገና ይዞ ምድረ በዳ ውስጥ በግ እየጠበቀ ዝማሬው ይሄ ነበረ። አንዲትን ነገር እሻለሁ እርሷንም ቢድትለኝ አልፈልግም፣ እርሷንም እሻታለሁ ነው አይደል የሚለው። ፈልጋታለሁ፣ መቅደስህን አይ ዘንድ እመለከት ዘንድ አንተን ደስ የሚያሰኝንህን አይ ዘንድ ነበር የሚለው። እሱን ማስደሰት፣ የእሱን ደስታ ማየት፣ ሰማይ ፈገግ ሲል ማየት፣ በመቅደሱ ሆኖ እግዚአብሔርን ማየት በጣም ይናፍቅ ነበረ። ስለዚህ በፍጹም ልብ ማለት እግዚአብሔርን እንድንፈልግና እንድናፍቅ በማያስችሉ ሁኔታዎች ውስጥ ሆኖ እግዚአብሔርን መፈለግ፣ ይሄ ነው በፍጹም ልብ አይደለም መናፈቅ ማለት ይሄ። እሱን እያየን ነበረ። ሌላ መዝሙረኞቹ በምን ፈለጉት ስንል ጥቂት እዚህ ጋር መናገር የምፈልገው አንዱ የፈለጉት በጣም ጥብቅ በሆነ ጸሎት ነው። በጸሎት ይፈልጉት ነበር። ጸሎትን እሷን አይደለም፣ በጥብቅ ጸሎት፣ በንቁ ጸሎት እግዚአብሔርን ይፈልጉ ነበረ። ዝማሬዎች ውስጥ በሙሉ ጸሎት ታያላችሁ። የማይቋረጥ የማይቆም ጸሎት ነበረ። መዝሙር 13ን 22ን 31ን 42ን 73ን 77ን 107ን ብትመለከቱ እነዚህ ሁሉ ውስጥ ጸሎት ታያላችሁ። አንድ አይነት ፓተርን ያላቸው ጸሎቶች ትመለከታላችሁ። እኔ አሁን ስለ ጸሎት መዝሙረኞቹ እንዲጸለዩ እንዲያጸለዩ ብዬ በጣም ብዙ ጊዜ ባልፈጅና እኛ እንዴት እንጸልይ የሚለውን ትንሽ ብናገር ነው የወደድኩት። የእኛ ጸሎት ምን ይመስላል የሚለውን ትንሽ ብናይ እወዳለሁ። እዚህ ውስጥ እንደው ዝም ብሎ ቢጠየቅ ከጸለይን ስንት ጊዜ ሆኖናል ቢባል ምን አይነት መልስ እንሰጥ ይሆን? የጸሎቱን አይነት ደግሞ ቀስ ብለን እናየዋል። ያንንም አይነት ሆኖ ዛሬ ጠዋት የጸለየ አልልም። ለምን እናንተን ችግር ውስጥ ከታችኋል?
እንዲህ አይጸልይም እንዴ ላለመባል ብላችሁ አንስታችሁ ለምን በእግዚአብሔር ፊት ግብዝ እንድትሆኑ አድርጋለሁ። አንድ ሳምንት ያልጸለየ ብል፣ አንድ ወር ያልጸለየ ብል ፈርሹር እጅ ይወጣል። አንዳንዶቻችን እኮ የምግብ ጸሎት ራሱ ጠፍቶብን ገስጸ ነው የምንበላው ምግብ ነው። በኢየሱስ ስም ብለህ ገስጸ ነው እሱ ራሱ ጠፍቶብን። ጸሎታችን ምን ይመስላል? ጸሎት ምንድን ነው? ጸሎት ከእግዚአብሔር ጋር መነጋገር ነው አይደለም? በአንድ ልብ ትመልሱልኝ ያላችሁ እሱ ጸሎት ከእግዚአብሔር ጋር መነጋገር ነው፣ መገናኘት ነው፣ ኮሚኒኬሽን ነው። ግን ጸሎታችን የእውነት ምን ይመስላል? ጸለይን ብለን ስንጸልይ እንዴት ነው እየጸለይን ያለነው? ጸሎት በጣም ተማርጌ የምነግራችሁ ወደ በኋላ ላይ ማነሳለሁ። ጸሎት መጽሐፍ ቅዱስ ውስጥ አንድም ቀን ኦፕሽናል ሆኖ ተቀምጦ አያውቅም። ጌታ ኢየሱስ ክርስቶስ ሲያስተምር ከጸለያችሁ ብሎ አላስተማረም፣ ስትጸልዩ ብሎ ነው ያስተማረው አይደል? ከጾማችሁ አይደል፣ ስትጾሙ ብሎ ነው ያስተማረው። ስለዚህ ማንዳቶሪ ነው፣ ቤዚክ ነው ማለት ነው። አንዳንዴ ከጸለያችሁ ጸሎት አይደለም ያስተማረው። መዝሙረኞቹ ሁልጊዜ ህይወታቸው ውስጥ ጸሎት ነበረ። እንዳልኳቸው አይነት ውስጣቸው በጣም ህመም ኖሮ፣ ጥያቄ ኖሮባቸው፣ ስቃይ ኖሮባቸው፣ ላሜንት ኖሯቸው ያንን ይዘውት ግን በእግዚአብሔር ፊት ይቀርባሉ። እግዚአብሔር እንደተዋቸው ተሰምቷቸው 22 ላይ አምላኬ አምላኬ ለምን ተውከኝ ብለው እግሩ ስር ናቸው መልሰው ይጸልያሉ እንጂ ትቶኛል እንግዲህ ብለው ጭው አላሉ፣ ጥርግ ብለው አልጠፉም። እንደተተው እግዚአብሔር ዝም እንዳላቸው፣ መልስ እንዳልሰጣቸው፣ እንደተበደሉ ግራ ገብቷቸው ዞሮባቸው ያንን ያዞረባቸውን ነገር ይዘው በእግዚአብሔር ፊት ይቀርባሉ። የዕንባቆም ፓተርን እነሱ ነበር አይደል? ፍርድ ላልቷል፣ ፍትህ የለም። ኃጢአተኛ ተሰብስቦ ጻድቁን ይወጣዋል። ጻድቅ ሆኖ በእውነት መንገድ ስለሄደ አንተ መንገዱን አቅንተለት ማበብ ሲገባው ጻድቁ እያደር እየቀጨጨ ኃጢአተኛ ይፋፋል። ምን ማለት ነው? የለህም ወይ አታድንም ብሎ እዛው ነው የሚጸልየው። አያድንም ብሎ አልሄደም። እንበርክኮ ይጸልያል። ከነ ጥያቄው ይንበረከካል። የመጸለይ አቅም አጥቶ እንደሆነ ጌታ ሆይ መጸለይ አቃተኝ ብሎ ይንበረከካል። ገብቷችኋል? የምናገረው ቃል የለኝ ግን ይኸው በፊት ያለው ጌታ አታድንም እንደሚል አይደለም እኮ ጥያቄው። አታድንም ነው እኮ ድምድም እኮ ነው ያደረገው አይደለም? ባቆ አታድንም የሚል ክርክር ነው ይዞ የቀረበው። ከዛ እግዚአብሔር መጥቶ አያድናለሁ እኮ ይህንን ኃጢአተኛ ህዝብ ስለሆነ ሌላ ከባድ ኃጢአተኛ አምጥቼ እንደገና ሌላ በአሕዛብ እቀጣለሁ ሲለው እንዴት ብሎ ሌላ ጥያቄ ይዞ መጣ። ምዕራፍ 2 ላይ ትዝ ይላችሁ ከሆነ ምዕራፍ 1 ሲዘጋ በመጠበቂያ ላይ ቆማለሁ አይደለ? የሚናገረኝን ስለ ክርክሬ የምመልሰውን አይ ዘንድ እጠብቃለሁ። በዛው በመሰዊያው ላይ በዛው የጸሎት ቦታ ላይ ሆኖ ነው የሚጠብቀው። ይሄ መዝሙር ውስጥ የምናያቸው ፓተርኖች ናቸው፣ ተመሳሳይ ናቸው። ይጸልያል፣ ከነ ጥያቄያቸው ይጸልያል። የኃጢአት ትልቁ የሚያደርገው ነገር ሰውን ከእግዚአብሔር ፊት ማሸሽ ነው። ከአዳም ጀምሮ አይደለም? ልክ ኃጢአት ሲሰራ አዳም ሲለው ተደበቀ፣ ቁጥቋጦ ውስጥ የሚደበቅ መስሎ። ኃጢአት ሰራው ብለህ ሸሽተህ የት ልትሄድ? ሸሽተህ ሲኦል ልትገባ? ይልቅ ተንበርክከህ ብታለቅስ አይሻልም? አይሻልም? ወንድሞቼ እናቶች፣ እንደሱ ነው። ንስሐም ሲኖራቸው እርይ ይላሉ። መዝሙረኛው ዳዊት ትዝ ይላችኋል አይደለ? ቤርሳቤ ጋር ገብቶ እንደዛ አይነት አይሆኑ ሆኖ አነሳዋለሁ በኋላ። ይህን ሁሉ ያመጣበት ረፍት ሰዓቱን ባይዞ የማኔጅ በትክክል አለማድረግ። መጥቶ ሲገስጸው ወደቀ እግዚአብሔር ፊት አይደለ? 7 ቀን ኃጢአትም ሲሰራ ልክ አለመሆኑን ሲያውቅ ጸሎት ነበር። እየዘመረ አይደለ? መዝሙር 51 ማረኝ እያለ መንፈስን ከኔ አትውሰድ እርይ በእግዚአብሔር ፊት ይጸልይ ነበር። አንዱ ፓተርናቸው እግዚአብሔርን የሚፈልጉት በጸሎት ነው። አሁን ወደኛ ጸሎት ልንጠራችሁ።
ጸሎታችን ከእግዚአብሔር ጋር መነጋገር ነው፣ ኮሚኒኬሽን ነው ካልን እስቲ እንዲህ አይነት ኮሚኒኬሽን የሚያደርግ ሰው አለ ወይ? እናንተ መሀል እናቱ ጋር ደውሎ አሁን እንደምለው የሚያደርጋል። እናቴ እንዴት ነሽ? ደህና ነሽ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ጎረቤት አማልጅ ከብቱ ሰላም ሁሉ ደህና። አብር ፈልጌ ነበረ ላኪልኝ ቻው። ዛሬ እናቴ ጋር ደውዬ እንዴት ድንቅ ጊዜ እንደነበረኝ የሚል አለ። እናቴ ጋር ደውዬ በጣም ጥሩ ጊዜ፣ የስልክ ጊዜ ቻናል የሚላል የለም። አብዛኛው ጸሎታችን እንዲኖር ልክ ስንገባ እንጀምራለን እናደርገውና ጨርሰን ዝም ማለት የሚፈቀድ ሁሉ አይመስልም አለ። አንድ ጊዜ ልንገራችሁ። ወሎ ነው ተወልጄ ያደረኩት፣ እዛ ነው ጌታን የተቀበልኩት። እና የዛ አካባቢ ሰው ሲል ሲያቆላምጥ ሲወዳችሁ ዋ ይላል። ያ ማለት ጸሎት ሆነ ጸሎት ዋ እንትና ዋ ያለ ነው የሚጠራችሁ። እየጸለይ ጌታን መስክረንለት ጌታን ተቀበለ። ደረሳ ነው። ደረሳ የሚያውቃል እንዴ? ደረሳ ማለት የሙስሊም እንደ ቆሎ ተማሪ እንደሚባለው አይነት ማለት ነው። ቤታቸው ምናምን ጥለው በቃ ሃይማኖቱን ለመማር ራሳቸውን ይሰጡ እና ጌታን ተቀበለ። እጮኛ ነበረችው ሊያገባ። ጌታ እንደተቀበለ ሲያውቅ እጮኛውን ቢያለችው በቤተሰብ ሰርግ የተደገሰለት ምናምን የተቀጠረለት ማለት ነው። እሱ ልቡ ውስጥ አለ። የጳጉሜ ጸሎት አዳር ጸሎት ገብተን እየጸለይ ኧረ እንደው ጌታ ይዋ ኧረ እንደው ጌታ ይዋ እያለ ይጸልያል። በጣም በተደጋጋሚ ነው ጌታ ይዋ ጌታ ይዋ ጌታ ይዋ እያለ ትንሽ ወሰድ አድርጎታል መሰለኝ። እህትዋ እህትዋ ይላል። አንዳንዴ ያላሰብነውን ቃላፋችን ሲለው ሰምተንና ይሆን ጸሎት ማለት ሰምታችሁ ይሆን? የምንነጋገረው በጸሎት ውስጥ ሰማይንና ምድርን ከሰራ ከተከበረ እግዚአብሔር ጋር ነው። አባታችን ነው። ኦፍኮርስ ሁለቱንም ነው። ግን አባት ሲሆን አምላክነቱ አይጠፋም። አምላክ ሲሆንም አባትነቱ አይጠፋም። አብረው የሚሄዱ ናቸው። እንደ አባት እየቀረብነውም እንደ አምላክ እያከበርነውም ነው ልንቀርብ የሚገባን። ጸሎታችን እንደሱ መሆን አለበት። አንድ ሰው እኔን ሻይ ቡና የሆነ ነገር ላወራህ እፈልጋለሁ ብሎ ቀጥሮኝ ስናወራ የፈለገውን አያወራ። እውነቱ ውሸት ተጠንቅቆ ነው የሚያወራ። እኔም ስቀጥር ተጠንቅቄ ነው ማወራ። ያገኘሁትን አልቀላብድም፣ አልዘላብድም። በጣም በጥንቃቄ ጸሎት እንደሱ ጥሞና አለው፣ ዝምታ አለው፣ የነፍስ ማሰላሰል አለው። የተገኘ ሁሉ የሚወራበት አይደለም። የሆነ ጉዳይ ማስፈጸሚያ መንገድም አይደለም። የእግዚአብሔርን እጅ የምንጠመዝዝበትና አስገድደን የምናስፈጽምበት መሳሪያ አይደለም። ጸሎት ከእግዚአብሔር ጋር መነካካት ነው። አንዳንድ ጊዜ ስንጸልይ እንግዲህ ቅር በሉኝ ልናገር አይደለ? ጥሩ ነው። ተመችቷችኋል? ስንጸልይ በጌታ ፊት ጌታን ኢምፕሬስ ለማድረግ አንሞክር። እግዚአብሔር ራቁታችንን ነው የሚያውቀን። አሜን ትላላችሁ? ለሌላን ሰው ኢምፕሬስ ለማድረግ እየሞከርን ከሆነ ግብዝነት ነው፣ ይጸየፈዋል። ናጸልይ ተብዬ እዚህ ስጠራ እኔ ይህንን የማወራበትን ድምፄን ትቼ ሃሌሉያ ሌላ ታሪክ ውስጥ መግባት የለብኝም። እግዚአብሔር በዚህ ድምፅ ያገኛል። በቃ ይሄ ነኝ። ማንን ኢምፕሬስ ለማድረግ ኮሚኒኬሽን ነው። እሺ ከእናንተ መካከል ሁሌ ሳስበው እንደሱ እንትን የሚለኝ አለ። ይህንን ለጌታ ተጠቀሙት ለማለት አይደለም። የአባትና ልጅ መሀል ያለውን ቅርበት ግን ማርቆስ የሚባል አባቱ ማርቆስ ነው እና
ተማሪ እያለን ነው። ኔትወርክ ያስቸግር ነበር። ይዛኔ ይደውላል አባቱ ጋር የዘመን መለወጫ ብር አልተላከለትም። ማርቆስ አባቱ ነው። በዘመነ ማርቆስ የማርቆስ ልጅ በዓል መዋያ ብር የለውም ቢባል ሰው ምን ይላል? ናን ይለዋል። ያ እየሰማን ነው። ከዛ ኔትወርክ ማርቆስ 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 ተስፋሽ ነፃ ነው። አባታችሁ ጋር ስትሆኑ እንዴት ነው የምታወሩት? የተለያዩ አይነት የአባት ባህሪዎች እንዳልወቃል። ግን አባታችሁ ጋር ብር እንዲላክላችሁ ፈልጋችሁ የተከበርክ አባቴ አንተ እኮ ስታርስ እንዴት እንደምታገላብጠው አቅሜ ያስደንቀኛል። አቤት ስታስተምርማ ተማሪዎች እንዴት እንደሚወዱህ 200 ብር ፈልጌ ነበር የሚል አለ? የለም። እግዚአብሔር ልባችሁን ይመዝናል። ለጸሎት ስትንበረከኩ ስትፈልጉት የፈለጋችሁበትን ምክንያት ኢንቴንሽኑን ያውቀዋል። እንደተዋችሁ ተሰምቷችሁ ከሆነ መግቢያ ሀተታ ምናምን የለውም። ልባችሁ ምሬት ሞልቶት ከውስጣችሁ ያልወጣ ግን ደግሞ እንደ መጀመሪያ እንደ ትሬንድ ጌታ ሆይ አንተ መልካም ስለሆንክ አመሰግናለሁ ብላችሁ አሁን ጥርሳችሁ ነክሳችሁ አትበሉ። ለምን ተውከኝ በሉት። ተንበርከኩ ወደ ገደለው በቃ ለምን ተመጣችሁ ያውቃል እኮ ንገሩት። ይሁን ማለስለሻ ምናምን ለማድረግ አትሞክሩ። እውነተኛ ኮሚኒኬሽን ሲሆን እንደዛ። ሌላው አሁን የምትጸልዩትን ደግሞ ብቻ ሳይሆን የሚያጸልዩትን መናገር ትንሽ ነው። ጸሎት የምትመሩ ሰዎች አሁን እነዚህ ጸሎት ብዙ ሲመራ ስላላየው እኔ ሊነካ ፈልጎ ነው የሚለኝ ሰው ስለሌለ በነፃነት ነው የምናገረው። አንዳንዶቻችሁ እኮ ዝም አትሉ። ጸሎት ልትመሩ ከጀመራችሁ ሰዓት ጀምሮ አሜን እስከሚባል ድረስ በየት በኩል እንጸልይ? እኔ ጸሎት ዝሞና እኮ ነው። አንዳንድ ጊዜ የጸሎት መሪዎች በጸላዩና በእግዚአብሔር መካከል የቆማችሁ ግርዶሽ ሆናችኋል። ስነ ስርዓት ያዙ። ሰው ይጸልይበት፣ ዝም በል። ጸሎት መሪ ማለት የጸሎት ርዕስ የሚናገር ምንም ሰው ኢምፕረስ ለማድረግ አትሞክሩ። ወጣችሁ የቃል እውቀታችሁን ለማሳየት አትሞክሩ። እንዴት ጎበዝ ጸላይ እንደሆናችሁ ለማሳየት ኢምፕረስ ለማድረግ አትሞክሩ። ጸሎት የምትመሩ ሰዎች ሮላችሁ እዚህ ቦታ ላይ ስትመጡ የሚጸለየው የጉባኤ ጸሎት በአንድ ልብ መጸለይ ስላለበት በዚህ ርዕስ ላይ እንጸልያለን ብላችሁ እንድትናገሩ አንድ ልብ እንዲኖረን ነው በዚህ የተቀመጣችሁት የቆማችሁት። አሲፍ በቃ ሌላ የለውም። አብዛኛው የጸሎት መሪ ሮሉ ከጸሎት በፊት ነው። እዚህ መድረክ ላይ አይደለም። ጌታ ሆይ በምን ጉዳይ ላይ እንድንቃትት ትፈልጋለህ ብሎ የጌታ ልብ የሚያደምጠውና የሚታሸው ጓዳ ነው ጸሎት መሪ። እንድንጸልይበት እንድንቃትትበት ጉባኤ ውስጥ ያለ የሆነ ኢሹ ካለ ያንን ነግሮን ይዘን መተን ቃልን ማንበብ ጥሩ ነው። ያንን ተናግረን ልቤ የሞላው በዚህ ጉዳይ ነው፣ በዚህ ርዕስ እንጸልያለን። በቃ አለቀ። ከዛ እናንተም ጸልዩ፣ ሰውም ይጸልይ። ጸሎት ሁል ጊዜ ንግግር አይደለም። ያስደነቀኝን አንድ ክፍል ላንብብላችሁ። መክብብ ምዕራፍ 5 ላይ እኛ መናገር ነው የምንወደው። አዳር ጸሎት ተብሎ አዳር ሙሉ አውርተን እንወጣለን። ጌታ ይረዳ ሰዎች። ምዕራፍ 5 ቁጥር 1 ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ፣ ለመስማት መቅረብ ከሰነፍ መስዋዕት ይበልጣልና ለእርሱም ክፉ እንዳያደርጉ አያውቁምና። ምንድነው ከላይ የሚለው? ለመስማት መቅረብ ከሰነፎች መስዋዕት
ይበልጣል። ወደ እግዚአብሔር ቤት ስትገባ ለመስማት ነው። ማንን? ጸሎት መሪውን አይደለም። ጸሎት መሪዎች ዝም በሉ ብያቸዋለሁ። ጌታን ለመስማት፣ ለማዳመጥ፣ ለማሰላሰል፣ ዝም ለማለት ነው። አንድ ሁለት እዚሁ ላይ የሚነግረን እግዚአብሔር በሰማይ አንተም በምድር ነህና በአፍህ አትፍጠን። በእግዚአብሔርም ቤት ቃልን ይናገር ዘንድ ልብህ አይቸኩል፣ ስለዚህ ቃልህ ጥቂት ይሁን ይላል። ይሄ የጸሎት ፕሪንሲፕል ነው። አዳር ጸሎት መታ አዳሩን ሙሉ አታውራ፣ ዝም ይበል። አንዳንዴ ያልገባህን ሊሆን ስለሚችል የምታወራው እግዚአብሔር በሰማይ አንተ በምድር ነህ እወቅ። መጀመሪያ እግዚአብሔር አባትህ ነው። ሪሌሽኑን በጣም ሪስፔክት ማድረግ ይገባል። አባትና ልጅ ነው የሚያወራው፣ ግን ደግሞ አምላክና አምላኪም ነው የሚያወራው። ስለዚህ ስትገባ አፍህ አይፍጠን፣ አይቸኩል። ዝም በጌታ ፊት ዝም ማለት እንዴት ደንቅ መሰላችሁ? በጸሎት ሆናችሁ በመንፈስ ሆናችሁ ዝም ብላችሁ ጌታ ሆይ መርምረኝ ማለት እየኝ ማለት ምን እንድጸልይ ምን እንድል ትፈልጋለህ? ይመረምራል፣ ያሳያል። እግዚአብሔር መንፈስ እንዴት ግሩም መሰላችሁ! የሳትኳቸውን ቅድም ምሳ ሰዓት ላይ እየነገርኳቸው ነበር። አብረው ሲበሉ ለነበር በጌታ የተገሰጽኳቸውን እነዛም ተግሳጾች የሰማሁት በእንደዚህ አይነት የዝምታ ጊዜ ውስጥ ነው። እስቲ መርምረኝ ብላችሁ ስትሉ እግዚአብሔር አይሸነግልም፣ አይዋሽም። እንዴት አይነት ግሩም መካሪ መሰላችሁ እግዚአብሔር መንፈስ! ሸፋፍናችሁ ያለፋችሁትን በሙሉ እንዲህም ነህ ይልሃል፣ እንዲህም ነህ ይልሃል፣ እንዲህም ነህ ይልሃል። የዛኔ እግዚአብሔር ሆይ ማረኝ ብሎ ለመውደቅ ለመጸለይ ይረዳል። ስሙ መጀመሪያ ጸሎት ጥሞና አለው፣ ማሰላሰል አለው፣ ተመስጦ አለው። ዝም ብሎ ገብቶ ማውራት አይደለም። ጸሎት የሾፒንግ ሊስት አይደለም። ይሄን አድርግልኝ፣ ይሄን አድርግልኝ፣ ይሄን አድርግልኝ፣ ይሄን አድርግልኝ ጨርሻለሁ ብለን የምንልበት አይደለም። እንናገራለን፣ እሱም ይናገራል። ያንን ድምፁን ምናልባት ስንጀምር የምንሰማው ስላይት ሊሆን ይችላል፣ እንደ ሰው ድምፅ ላይሆን ይችላል። በልባችን ውስጥ የእግዚአብሔርን መንፈስ እናደምጠዋለን። የመጀመሪያዎቹ ጊዜያቶች ነግሮንም ሐሳባችን ሊመስለን ይችላል፣ ላይገባን ይችላል። ጊዜ በወሰደን ቁጥር ግን የመንፈስ ቅዱስን ድምፅ እየለየ ነው፣ እየጎላ ይመጣል። ስሙት። በጸሎታችሁ መሃል የጸጥታ ጊዜ ይኑራችሁ። ምናልባት ቃሉን ከፍታችሁ እያነበባችሁ አሰላስሉ። በዛ ውስጥ እግዚአብሔር ይናገራል። እንደ ዮጋ እንደሚሉት እንዲህ ብሎ መመሰጥ አይደለም። እግዚአብሔር በቃሉ ይናገራል። ተመስጦ ስላችሁ እንደሱ አይደለም። ዝም ብላችሁ ግብስብስ የእናንተንም ሐሳብ የጌታ ነው ብላችሁ እንዳትወስዱ ማለት ነው። ቃሉን ክፈቱ፣ ጥቅሱ ስር አንብቡት፣ እሱን ክፍል አሰላስሉት። በጸሎታችሁ ውስጥ በጌታ ፊት ሁኑ። ጸሎት ንግግር ነው ካልን ተናገሩ፣ እሱም ይናገር፣ ስሙት። አንዳንድ ጊዜ አሁን ጉባኤ ውስጥ እንጸልይ ተብሎ ጸጥ የሚልበት ጊዜ ያለ ጉባኤ፣ አንዳንዴ እንቅልፍ ይዟቸው ሊሆን ይችላል። አንዳንዴ ግን የእውነት አርምሞ ውስጥ የሚገቡ ሰዎች ይኖራል። የዛን ሰዓት ፕሮግራም መሪ ሆኖ የቆመው ሰው ይጨንቀዋል። አንደርስታንድ አደርጋችኋለሁ እኮ ይገባኛል። ይጨንቀዋል። አረ ጉባኤውን አደነዘዝኩት ወይ እንቆማለን ይላችኋል። እንደዚህ ነው። አሜን አሜን ተሟሟቃ እፎይ። አንዳንዴ ለዚህ ስሜታቸው ነው እንደዚህ የሚያደርጉ። ግድ የለም ተውት። ሰው ጸሎት የሚማረው በዚህ ቦታ ነው። አለበለዚያ ጸሎት ይሞታል። ጸሎትን ተምረን እኮ ነው የምናመጣው አይደለም። የሁለት ዓመት ልጅ ባንዴ ይናገራል እንዴ? ባባባታታ ተብሎ ነው አይደል ንግግር የሚለምደው። ንግግሩ ልክ ስላልሆነ ዝም አድርገን 10 ዓመት ብናወራው ንግግር ይለምዳል እንዴ? አይለምድም። ጸሎት የሚለምደው በመጸለይ። ስለዚህ ለጉባኤው ጸሎት ቤታቸው ያለመዱ ሰዎች የሚለምዱት እዚህ ጉባኤ ጸሎት ላይ። ስለዚህ እንዲጸልዩ ተዋቸው። አሜን ስታስብላችሁ አትዋሉ። እናንተም አሜን እንዲያስብላችሁ አትጠብቁ።
በተሰጠው ርዕስ ላይ ጸልዩ፣ ተናገሩ። በተሰጠው ርዕስ ህይወታችሁን መዝኑ። ስለ ፍቅር እንጸልይ ከተባለ ከፍቅር አንጻር ህይወቴ እንዴት ነው ብላችሁ አሰላስሉ። በጌታ ፊት እስቲ ኤኝ በሉ። እዛ ደግሞ ጸልዩ፣ ተናገሩ። ለቅሷችሁን፣ ዋይታችሁን፣ ሐዘናችሁን፣ ደስታችሁን ይዛችሁ ግን በእግዚአብሔር ፊት ቀርቡ። መዝሙረኞቹ እነሱ ነበሩ። ምስጋናም ሲኖራቸው ይዘው በጸሎት ይቀርባሉ። ውዳሴም ሲኖራቸው ይቀርባሉ። ሐዘንም ሲኖራቸው ይቀርባሉ። ሌላ ሰው በደለን ሲሉ ያው አሁን አናረገውም እንጂ እርግማናቸውን ይዘው ይቀርባሉ አይደል? እንዲህ አድርገዋልና እንዲህ አድርጋቸው እያሉ ይጸልያሉ። እስቲ ለጸሎት ዛሬ የምንቃወመው ካለን ሰይጣን ነው። እነዛን ቃሎች ተጠቅመን የምንረግመው ሌላ ይኖራል። እሺ ይበቃኛል አይደል? ጸሎት ስለ ጸሎት ይበቃል። እሺ አንድ ምስክርነት ልንገራችሁ። ገና ጌታን ሙሉ ጊዜ ሰጥቼ ማገልገል በጀመርኩባቸው ጊዜያት በጸለይ አቃተኝ ጊዜ አቃተኝ። የዛኔ ብቻ አይደለም ፎርስ ብዙ ጊዜ አቃተኝ። የዛን ሰሞኑ ግን ኤፌሶን መጽሐፍን ለአንድ ዓመት አስተምሬያቸው ሐሙስ ነው ትዝ ይለኛል። በጣም ድንቅ ጊዜ ይሆናል። ጌታ ተናገረን ይሉኛል፣ እንዲህ ነበር ይሉኛል፣ ደውለው ይመሰክሩልኛል። ከዛ ልክ ቤት ስገባ ግን ስንበረከክ ምንም ድርቅ ትግል ምንም የለም። በጣም ጨነቀኝ። ያለ ቦታዬም አገልግሎት ብዬ የመጣሁ ምስል አመዛለኝ። በጣም አቃተኝ፣ ከበደኝ ማለት እና የሆነ ሐሙስ ቀን መጥቼ ከዛ በኋላ ወጥ ሰርቼ ልበላ ሽንኩርት ስከትፍ ዝም ብዬ አለቅሳለሁ። በጣም ከፍቶኛል። አለቅሳለሁ። አይቼ እጄንና ቢላውን ለይቼ መክተፍ አቃተኝ። እምባዬ በቃ ተውኩትና አልጋ ፍራሽ አለኝ፣ የሚጸልይበት ፎጣ ነገር አለች ፍራሽ ነገር እና ጌታ ሆይ ዛሬ በጣም ጸሎት ከብዶኛል፣ መጸለይ ግን እፈልጋለሁ፣ አንተ ታውቃለህ። ስለዚህ እንቅልፌን አይደለም አልጋዬ ላይ አይደለም የምተኛው፣ እዚህ ፎጣ ላይ ነው የምሆነው። በፊትህ ያለሁት ግን እንዳቃተኝ ይሄን ብዬ ፎጣዬ ላይ ተኛሁ። በጌታ ፊት እና ጠዋት ስነሳ እንደም ቀን አስቤው የማላውቀው ሰው መልእክት በቴክስት ላከልኝ ከእግዚአብሔር ቃል። በጣም የመንፈስ ቅዱስ ከበባ ዙሪያዬን ከቦኝ አገኘሁ። ዝማሬ ቀላል ሆነልኝ፣ ልሳን ጸሎት ቀላል ሆነልኝ። ተነሳ። ሲያቀታችሁም በእግዚአብሔር ፊት ሆኑ። እግዚአብሔር መልስ ይሰጣል። አሜን። እንዴት እንፈልገው ስንል ኪወርዶች አሉን አይደለ? አንዱ ኪወርዳችን በመመለስ እግዚአብሔርን እንፈልግ ያለ ነበር። በመመለስ እግዚአብሔርን እንፈልግ፣ ዓመታችንን እግዚአብሔርን እንፈልግ ነው የምንለው። ቋንቋችን፣ ንግግራችን ይሄ ነው። ቅድም እንዳልኳችሁ ነው። ሲቹዌሽናል አናላይሲሱ ሲሰራ ያየናቸው ነጥረው የወጡ ብዙ ነገሮች አሉ። የሚታዩ ከአምናም ጀምሮ በጣም ብሶባቸው ያየናቸው ወጣቱ ጋር ያሉት ተስፋ መቁረጥ፣ ተስፋ ማጣት፣ ግራ መጋባት፣ በህይወት ድካም፣ በኃጢአት መጠቃት፣ አቅም አልባ መሆን ወጣቱ ጋር አለ። እነዚህ ነገሮች ፍሬ ናቸው እንጂ መንስኤ አይደለም። የእነዚህ ነገሮች መንስኤው ምንድን ነው ብለን ቁጭ ብለን ካየን የሚሆነው አጭር ነው። እግዚአብሔርን የማመንና እርሱን ተስፋ የማድረግ ህይወት ሲላላና ሲቀጭጭ የሚመጡ ናቸው። ሁኔታው በሙሉ ግራ የሚገባ ሲሆን አይ እግዚአብሔር አለ ብሎ ማመን። ትላንትና እየመጣሁኝ ከፊቴ የነበረ አንድ ታክሲ ከጀርባ የለጠፈውን አይቼ ደግነቱ እግዚአብሔር አለ ይላል። በጣም ኢምፕረስ አደረገኝ። ምክንያቱም ከደግነቱ በፊት በጣም ብዙ የሚዘረዘሩ መኪናውን የማይበቁ አስፋልቱ ላይ ቢጻፉ የማይበቁ በጣም ብዙ ኮተቶች አሉ። በጣም ግራ መጋባቶች አሉ። ማህበራዊ ቀውሱ፣ ኢኮኖሚካል ቀውሱ፣ ፖለቲካል ቀውሱ ያሳየናቸው ማለት ነው።
እነዚህን ሁሉ አስቀምጦ ደግነቱ እግዚአብሔር አለ ይላል። በጣም ትልቅ መልእክት። በህይወታችን እግዚአብሔር አለ ብለን እግዚአብሔር ላይ ተስፋ ማድረግ ስናቆም ነው እነዛ ሁሉ የሚሆኑት። እንዘምራለን፣ ግራ ይገባኝ አንተ እያለ ጎኔ እንላለን አይደል? ከመዝሙር ያለፈ ግን አይ እግዚአብሔር አለ ብለን ጸንተን መቆም ሳንችል ስንቀር ቅድም ያየናቸውን ምላሾች እንሰጣለን። ክርስቲያንን እያለን ኃጢአት ውስጥ ገብተን እንገኛለን፣ እናቦቀዋለን። አንዳንዶቹ ደግሞ ፈጽሞ ረግተዋል። አንዳንዶቹ ዊዝድሮዋል ላይ ናቸው። አንዳንዶቹ ዲናያል ላይ ናቸው። ይህ ሁሉ የሆነው እግዚአብሔር አለ ብሎ በሱ ተስፋ ለማድረግ አለመታም። ያ ህይወታችን ሲቀጭጭና ሲላላ የሚመጣ ነው። ስለዚህ እንደ ኢቫሱ ቤተሰብ ምንለው ምንመክረው ጌታም እያለን ያለው ብለን በጸሎት የተቀበልነው ምናምነው በዚህ አይነት ሲቹዌሽን ውስጥ እግዚአብሔርን መፈለግ ይገባናል። ስንፈልገው እየተመለስን እንፈልገው። እግዚአብሔርን የመፈለግ አንዱ ትልቁ መመለስ። እግዚአብሔር የትም አልሄደም እኮ እንፈልገው ስለ የት ሄዷል? እኛንን ከሱ ይሄድ። ስለዚህ እኛንን መመለስ ያለው የተመለሱ ጥሪ ዘመን ተሻጋሪ ነው። መጽሐፍ ቅዱስን ከመጀመሪያ ጀምራችሁ ብትመለከቱ በተመለሱ የተሞላ በፍለጋ የተሞላ አዳም ወዴት ነህ ማለት እኮ እና እፈልግሃለሁ ማለት ነው። ተመለስ ወደ እኔ የሚል ጥሪ። ነቢያቶቹ በሙሉ ይህን ጥሪ ነው ይዘው እስራኤልን ሲለምኑ የነበሩት። ተመለሱ ወደ ሐሳብ። ጌታ ኢየሱስ ክርስቶስም ጥሪው ይሄ ነው። አሁንም የሚያስተጋባው የእግዚአብሔር ድምፅ ይሄ ነው። ተመለሱ፣ ወደ እኔ ተመለሱ፣ ወደ ሐሳብ፣ ወደ ፈቃድ ተመለሱ። መመለስ የዛሬ ቋንቋ ነው። እግዚአብሔር ዘመን ተሻጋሪ ጥሪ ነው። ድምፁ ያልተቋረጠ ድምፁ። ምን ማለት ነው መመለስ ማለት? ምንም ሌላ ውዝግብ ውስጥ ሳንገባ ንስሐ ማለት ነው። መመለስ ማለት ንስሐ ማለት ነው። ንስሐ ማለት ነው። ትንሽ እዚህ ጋር አንዳንድ ነገሮችን አጠራለሁ። ንስሐ ማለት ነው። ንስሐ ማለት ግን ምንድን ነው? የብሉይ ኪዳን መመለስ ያቅጣጫ ለውጥ ማድረግ ነው። በአዲስ ኪዳን ደግሞ የግሪክ ትርጉሙ ላይ የተቀመጠው ደግሞ የሐሳብ ለውጥ ማድረግ ነው። ሁለቱም ተመሳሳይ ናቸው። ወደ ግቢ መሄድ ፈልጋችሁ ልክ ተወጡና አደባባይ ጋር ስትደርሱ ወደ ግራ ነው የምትታጠፉት ነው እንዴ? ወደ ቀኝ ነው አይደል? ወደ ቀኝ መሄድ ሲገባው ወደ ግራ የሄደ ሰው የሆነ ወይም ደግሞ ፊት ለፊት የሄደ ሰው አንድ ቦታ ቃለው አሁን ዛሬ ምሳ ይበላንበት የተቀመመች ጋር ሲደርስ ልክ እዛ ጋር ሲደርስ ግራ ይገባውና ግቢው ግን ወዴት ነው ብሎ ይጠይቃል። ግቢው ነው አለፍከው እኮ ነው አይደል የሚባለው። እዛ ጋር ተመልሰ ወደ ግራ ትገባለህ ማለት ነው። ከዛ ሲመለስ ወደ ግራ ነው የሚሆነው። እንዴት አይነት ጥፋት ነው ያጠፋው ብሎ ተጸጽቶ ወደፊት ቢቀጥል ወንድሞቼ እና እህቶቼ አንዳንዶቻችን ንስሐ እንደዚህ አይነት ነው። ሰማችሁ? ፕሮግራም መሪ ይመጣና አሁን ለወቅስ አለ ንስሐ እየገባን ራሳችንን እያየን እንጸልያለን ይሉናል። ጌታ ይባርካቸው። ንስሐ ማለት የዛን ጌታ ሆይ ማረኝ 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 ማለት አይደለም። ንስሐ ሶስት መሰረታዊ ነገሮች ነው። እነዚህ የጎደሉለት ንስሐ ነው። ሶስቱም መኖር አለባቸው። መሰረታዊ ኃጢአቱን የሚሰውር አይለማም፣ የሚናዘዝና የሚተዋት እርሱ ምሕረትን ያገኛል። አይደለም እንዴ? ልክ ነው አይደለም? ከንስሐ ከዚህ በፊት የሚቀድም አንድ አለ፣ መጸጸት የሚባል ይላችሁ። መጸጸት ያስፈልጋል። አሁን እውነቱን እንነጋገር አይደለም? አንዳንድ ሰው የሰራውን ኃጢአት ነገ ደግሞ እንደሚያደርገው እያወቀ ስሙ በደም እያወቀ ዛሬ ማታ ጌታ ቢመጣ ጥሎኝ እንዳይሄድ ማረኝ ማረኝ በደም አንጻኝ
ለዛሬ ማታው እኮ ነው ቢመጣ ሲሄድ እንዳይቀር አይ ቲንክ እሱም እየቀረ ይመስለኛል መምጣቱ እየተረሳ ይመስለኛል እንዳልቀር ግን በልቡ ነገን እንደሚያረጋት ግን እርግጠኛ ነው። የዛሬዋን ይሄ በእግዚአብሔር ምሕረት መታመን ሳይሆን በእግዚአብሔር ምሕረት መዘበት። ንስሐ የምንገባው የእግዚአብሔርን ፍርድ በመፍራት ብቻ ሳይሆን ከእግዚአብሔር ጋር ያለን አባታዊ ህብረትን ለመጠበቅ ስንል። ሰማችሁ? እኛ ቤት አተት የነበረ የሚመለክ እና ዛሩ ሲወርድ አንዳንዱ ነገር ያስቃል ቢሆኑት ግን እንዳትስቁ እንባላለን እንጂ ጭልል በሉ እንባላለን። ምንም ጭጭ ብለን ነው። ለምን እንዴ? አና ነገር ያጠናግራል። እዚህ የነበረውን አይነን ወደዚህ ሊያመጣል ይችላል። ስለዚህ በፍርሃት ነው፣ በቃ በፍርሃት ነው፣ ፈርተን ነው። ቀልድ ነገር አይደለም ነገራችሁ። እናቴ ሩቲን የምታረገው አላት። እጇን ሶሽላ የፀጉሩ አሰራር ምናምን ፊቲንግ አለ ተቆጥሮ የተሰጣታል። ያንን ካላረገች ከባድ ነገር ነው ሀብት የሚያደርገው። የሆነ ጊዜ ላይ ምን ያደርገኛል በቃ የሚያደርገውን አያለው ብላ እምቢ ስትል የ6 ዓመት ወንድሜ በማግስቱ ነው። በእንደዚህ አይነት ፍርሃት አይደለም። እግዚአብሔር አባት ነው ካለ የጸጸታችን መነሻ መሆን የለበት። በመስቀል ላይ ነፍሱን ሰጥቶ ህይወትን የሰጠኝ ያዳነኝን የወደደኝን አምላኬን አሳዘንኩት የሚል ጸጸት ውስጣችን ሊገባ ይገባል። የእንደዛ አይነት የፍቅር ሲሆን ነገ ለመድገም በፍጹም አናስበው፣ አይለመደኝም። የቅርብ ጓደኛችን እንኳን ስናሳዝን እንደዛ ነው የምንለው፣ ይቅርታ ስንጠይቅ አይደል? እሺ እንበልና የሆነ ባል ሚስቱ ላይ ችት ቢያደርግ ቢያመነዝር ኃጢአት ቢሰራ ይቅርታ ቢጠይቅ ምን እያለ ነው በልቡ? የዛሬዋን እንትን ብዬ ነገ ደግሞ ከዛችኛው ጋር እያለ አይደለም። እውነተኛ ሲሆን አይደለም ሪሌሽንሺፕ እንኳን ህብረት እንኳን ከሰውና ሰው መሃል ደግም ያላረግም የዛሬ አይደለም ይባላል። እውነተኛ ጸጸት ሲኖር እንደሱ እንዲህ አይነት ጸጸት በእግዚአብሔር ፊት የመጀመሪያ መነሻው ይሄ ሊሆን ይገባል። አልደግመውም፣ አይደገመኝም፣ አላረገውም ጌታ። እውነተኛ የልብ ውሳኔ። እንዲህም ብለን ልናረገው እንችል ይሆናል፣ ግን ፈልገን አይደለም ልናረገው። ሰማችሁኝ አይደለም? ልባችን አይፈልገውም፣ ነፍሳችን ትሰይፈዋለች። በኋላ በጣም ነው ወይስ አያይዤ እዚሁ አንስቼልህ መጸጸት ከዛ መናዘዝ አለበት። ማረኝ ማረኝ ኑዛዜ አይደለም። እሺ እንበል በጣም የምትቀርቡት ጓደኛችሁ መጥቶ እናት በድያለሁ ማረኝ። ቀጥሎ የሚጠይቀው ምንድን ነው? በጣም ናቹራል ምን አድርግ አይደል? ምን አድርግ? አይ ዝም ብለህ ይቀርብልኝ ነገረኛ ምን አድርገህ እንደሆነ በቃ እንዲህ ነው ሪሌሽኑ። በቃ ትክክለኛው ጤነኛው እንደዚህ ምን አድርገህ? አይ ትላንት ሰርቄያለሁ አይደለም ንስሐችን ጌታ ሆይ ትላንትና ሰው ሁሉ ሲኮራረጅ እንዳልወድቅ ብዬ አንተን ማመንና በትጋት ማንበብ ፈርቼ ከኤአይ ኮርጃለሁ ማረኝ። አካይ ነው ማለት እና ደግሜ ግን አላረገውም። መንፈስ ቅዱስ በውስጡ ያለ ዘሩ ያለው ኃጢአትን ስለሚጸየፍ ይጸጸታል። ብዙ ችግር የለውም። መቶም አመንዝር ያለው ሰርቅ ያለው ፖርኖግራፊ አይቻለው ማስተር ቤት አረግ ያለው ዋሽቻለው አንተን በህዝብ ፊት ክጄሃለው ሊሆን አይችልም። አንዳንዴ እኮ በጣም ግብዞች መጽሐፍ ቅዱስ ጥናት ቁጭ ብለን እኮ ጴጥሮስን ሙልጭ አድርገን አምተነው ነው የምንሄደው። እውነት ውሸት የጴጥሮስ ያካካዱ አይነት ሲክደው የተከሰቱ 3 ነገሮች ምናምን ብለን አብራርተን ምናምን እሱን ሙልጭ አድርገን ነው እንሄዳለን። እውነተኛ የመጽሐፍ ቅዱስ ጥናት ሲሆንስ ወንድሞቼ እኔም ትላንት ጌታን ወድጄዋለሁ ይቀጥላል።
ካፌ የሆነ ላንች ሄደን የተከበረ አንድ ትልቅ ሆቴል ውስጥ ተጋብዤ ሄጄ ምግብ ሲቀርብልኝ ተንበርክኬ ነው አይኔን ጨፍኜ ዝቅ ብዬ ብጸልይ ይህ ሰው ጴንጤ ነው የኢየሱስ ተከታይ ነው ይሉኛል ብዬ ፈርቼ አይኔን ገርቼ ተተተተ ብዬ ገስጨው ምግቡን በልቻለሁ። ይሄ በጌታ ማፈር መካድ አይደለም እንዴ? በጣም ቦታም ላይ ካወራን እኮ ነው አይደለም ነው። እውነተኛ ስንሆን ጴጥሮስን አንተና እንዴ አራኔም ትላንት ከጆር እሱን የማረ ጌታ እኔንም እንዲምረኝ ጸልዩልኝ ነው የሚባል መናዘዝ በእግዚአብሔር ፊት ነጯ ባጭ ከዛስ መተው ይችናት ከባዱ አይደል? እስከዚህ ድረስ እንስማማለን። አሁን የኔን የላይፍን ቻሌንጅ ነው የምነግራችሁ። ቤተ ክርስቲያን ውስጥ እንደዚህ በጉባኤ መጥቼ ጥሩ የሚናገሩ ሰዎች የአዲስ ኪዳን ሕይወት በጸጋ ነው፣ ኃጢአትን የምናሸንፍበት አቅም ተሰጥቶናል፣ ከኃጢአት በላይ ነን ብለው ይነግሩናል። በጣም ኢንጆይ ያደርጋለሁ፣ ፋሲኔት ያደርጋለሁ፣ ደስ ይለኛል አይላችሁ? ክልክ ወጥቼ ግን ኃጢአት አንስቶ ፍርጥ ሲያደርገኛል። የኔ ጥያቄ ብቻ ከሆነ አላውቅም፣ ያ ያሉት ጸጋ የት ነው? ጄኒውን ሆናችሁ ከጠይቃችሁ መጠየቅ አለበት። ያ ከኃጢአት በላይ ያደርጋል የተባለው ጸጋ የት ነው? አብስትራክት ነገር ሆኖብኝ አውቃለሁ። የሚነገር ህይወቴ ላይ ያጣሁት እፈልጋለሁ፣ በጽድቅ መኖር እፈልጋለሁ፣ በኃጢአት እግዚአብሔርን አለማሳዘን እፈልጋለሁ፣ እንዲች ኃጢአት እንዳትነካኝ ደጋግሞ አፍርጦኛል። የታል? በጣም በራለ የበራልኝ ልንገራቸው መልስ ያገኘሁበት ዕብራውያን ጋር ሂዱ። ምዕራፍ 4 በጣም ኮመን በጣም የምታውቁት የሚወደድ ጥቅስ ፎርስ እግዚአብሔር ቃል ሁሉ ይወደዳል። በጣም የለመድ ነው ለማለት ከ14 ጀምሬ ላንብብላችሁ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ይላል። ሊቀ ካህን ይላል፣ ጸንተን እንጠብቅ ይላል። በቃ ጉዳዩ ከኃጢአት ጋር የተያያዘ የሊቀ ካህን ዋናው ሰሪያው ኃጢአት የሰራን ህዝብና እግዚአብሔርን ማስታረቅ ነው ማለት አይደለም። አንሳትኩም አይደል ወይ? እንደዚህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። መጽናት የኛ ነው ይለናል አይደለ? ጸንተን እንጠብቅ። መጽናት የማን ነው? እስቲ የኔ ነው በሉ። መጽናት የኔ ነው። 12 ላይ ብትሄዱ ደም እስከ ማፍሰስ ከኃጢአት ጋር አልተጋደላችሁም ይላል አይደለ? ዕብራውያን 12 ደም እስከ ማፍሰስ እንኳን ቢሆን ከኃጢአት ጋር ጸንቶ መታገል የኔ ድርሻ ነው። ብዙ ጊዜ ክሬሙ ስለሚነገረን ስለሚሰጥ ክርስትና ሪስፖንሲቢሊቲ ፍሪ አለብን። መጽናት የኔ ድርሻ ነው በሉ እስቲ። ከኃጢአት ጋር መጋደል የኔ ድርሻ ነው። ከዛ ይህንን ይልና ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። በቃ ደበን ያለ ስለ ኃጢአት ነው ክፍሉ የሚያወራው። ሊቀ ካህናችን ከኃጢአት በቀር በነገር ሁሉ ተፈትኗል፣ ኃጢአትን አልሰራም እንጂ። የኃጢአት ግብዣ ቀርቦለት ያውቃል። እውነት ውሸት ያውቃል። ምድረ በዳ ላይ በደንብ ተፈትኗል። ስገድልኝ ተብሏል። በትልቁ ኃጢአት ተፈትኗል። የተሰጠህን ስልጣን ሚስዩዝ አድርገው ተብሏል። እግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ አድርግ ለረሃብ ተጠቀመው ተብሏል። አይ ብሎ ነው እምቢ አለ። አዳም በተፈተነበት የምግብ ፈተና ተፈተነ፣ የስልጣን ፈተና ተፈተነ። አይደል? እንዴት ፈተና እኮ የተፈተነው ተመሳሳይ ፈተና እኮ የተፈተነው ማለት ነው። የሴኩሪቲ ፈተና ተፈተነ። እስቲ መላእክቶች እስቲ ከልሉ እስቲ ጋርዱ ተብሏል። በነገር ሁሉ የተፈተነ ስለሆነ ሊቀ ካህናችን ጋር ችግር የለም፣ ይራራል። እንግዲያው ምን እናድርግ? ይውላችሁ
እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። በጣም ብዙ ጊዜ አንብባችሁታል። እኔ የሆነ ጊዜ ላይ በራልኝ አልኳቸው ነው እንዲህ አልኩ። ጠይቁ እስቲ ጠይቁ፣ በደንብ ይሁትና እንጠይቃለን። ምን አገናኝ? ምህረት እንድንቀበል በሚያስፈልግ ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን መሆን ያለበት እኮ ጸጋ እንድናገኝ በሚያስፈልገን ጊዜ ወደ ጸጋው ዙፋን እንቅረብ፣ ወይም ምህረት በሚያስፈልገን ጊዜ ወደ ምህረቱ ዙፋን እንቅረብ ነው መሆን ያለበት። ምህረት እንድንቀበል ሲያስፈልገን ወደ ጸጋው ዙፋን ምን አገናኛቸው? አይ ጊዜ ጋር ምህረትን መቀበል ሲያስፈልገን ኃጢአትን መተው ፕራዮሪቲ ነው፣ ማንዳቶሪ ነው። እሱ ጎሎ አይሆንም። የሚናዘዝና የሚተዋት ኮንጃንክሽን አለ አይደል? ኤንድ ኦር ምናምን ይባላል። ይሄ ኤንድ ነው፣ ሁለቱም መሟላት አለበት አይደል? የሚናዘዝ እና የሚተዋት። ተናዞ ብቻ ካልተዋት ምህረት ነው ያገኘው። ቃሉ ዶር ነው መታየት ያለበት። በቃ እንደሱ በእንባ እየተከባለን ማረኝ ማረኝ፣ ግን በውስጡ እንደሚያረጋት ለመተው ካልወሰነ ምህረት የለም። ሲያምሮ ይቀራል። ቃሉ ያደርገው ለመተው መፈለግ አለበት። አሁን መተው ሲታሰብ መተው ከባድ ስለሆነ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን ገብቷችኋል እንዴ? ምህረት መተው ያስፈልገዋል፣ ለመተው ጸጋ ያስፈልገዋል። ስለዚህ ሰው ምህረት ሲፈልግ ጸጋ ያስፈልገዋል። እዚህ ጋር ነው አንዱ የገባኝ። ለካ ይሄ ጸጋ በጣም ቀላል ሊሆን ይችላል ለእናንተ፣ ለእኔ ተሰውሮብኝ ስለነበር ለካ ይሄ ጸጋ ቦታ አለው። እኔ እየጠበቅኩ የነበረው 24 አወር የሚባል የሆሊውድ ፊልም ቁጭ ብዬ የቆመኩ ጸጋ እንዲያገኘኝ ነው። ሰማችሁ? ዲኤስቲቪ የማንቸስተርን ኳስ እየጠጣሁኝ የስድብ ማዕት አብሮ አንድ ላይ እዛው እየጠጣሁኝ ጸጋ እንዲያገኘኝ ይፈልጋሉ። አይደለም፣ ጸጋ ቦታ አለው። የጸጋ ዙፋን የሚባል አለው። ወደ ዙፋኑ ስትቀርቡ ጸጋውን ትቀበላላችሁ። አሁን ላሳያችሁ። ይሄ ጸጋ ዙፋን መቀበል በጣም ሶፊስቲኬትድ ነገር አይደለም። በህይወታችሁ ሆኖ የሚያውቀው ልንገራችሁ። በማለዳ ተነስታችሁ የንግግራችሁ በኩሩ ዝማሬ የሆነላችሁ ቀን፣ ማንንም ምንም ሳትሉ የእይታችሁ በኩር በጠዋት ስትነሱ ፌስቡክ ስልካችሁ ሳይሆን መጽሐፍ ቅዱሳችሁ የሆነለት እየገሰስኩ ነው። በዛው ተነስታችሁ መጀመሪያ የምታደርጉት አይናችሁ እንደገለጣችሁ እንደምታደርጉት ምንም ሳትሉ አንደበታችሁ በልሳን በዝማሬ ተሞልቶ አመስግናችሁ አንድ የመጽሐፍ ቅዱስ አንብባችሁ እያሰላሰላችሁ ምስጋና እያላችሁ ወደ ካፌ እየሄዳችሁ የዛን ቀን እንዴት ናችሁ? ፌስቡካችሁን ስክሮል ስታደርጉ የሆነ ሰዓት ገብታችሁ ቅድም ያልናት ለብሻለሁ አሉ ያለች ያለበሰች ዝላችኋለች። ስለማስታወቂያ ስናወራ እንደዛ አይነት ስታይ ወንድሞች እንዴት ነው የምታደርጉት? በኢየሱስ ብላችሁ ቂኖ የምታስፈነጥሩት ነው አይደለም? አጠገባችሁ ስለሆነ ሰው ሲያም ውስጣችሁ ርብሽላ ላይ መቻችሁ ጥላችሁ ትሄዳላችሁ። ለምን? የጸጋው ዙፋን ስር ቀርባችሁ ነበር። ጸጋን ተቀብላችሁ ነበር። ኃጢአት ትንሽ ትሆናለች፣ አቅም የለውም፣ እናንተ እንዲህ አስፈንጥራችሁ ትጥሉታላችሁ። እንዳልኳችሁ ደግሞ 1 ወር ጸሎት ጠፍቶ እግዚአብሔር ቃል ጋር ሳትገናኙ የምግብም ጸሎት ጠፍተባችሁ ገስጻችሁት መብላት የጀመራችሁ ጊዜ የዛኔ እንዴት ይሆናል? የዛኔ እንዲህ ያስፈነጥራችሁ ኃጢአት በተራው ያፈርጣችኋል። ለምን? ከጸጋው ዙፋን ረቃችኋል። ጸጋው አለ ዙፋኑ ጋር እኛን ለካ አልሄድም። ጸጋ የትም እየሄድን ከኋላ የሚከተል አባባይ አይደለም። እንደሞቸኛ እንደዛ ተረድቼው ስለነበር ክርስቲያን ስለሆንኩ ጌታን ስላመንኩት ብቻ wherever I go ምህረትና ቸርነት ይከተሉኛል የሚለውን ጠቅሼ ዝም ብሎ ከኋላ የሚያነጻኝ ገብቶች ፈላ ምንም ሳረግ ዝም ብሎ እየተከተለ በቃ የሚያረገኝ
አይደለም። የጸጋ ዙፋን የሚባል አለው፣ አድራሻ አለው መስቀሉ ስር። የታምራት ኃይሌ በዚህ ይላችሁ ህይወታቸውን ሲዘምሩ እኮ እንደዛ አድራሻ መስቀሉ ስር ነው። አድራሻ ጸጋ የሚቀበልበት ኃይል የሚያገኝበት ህይወትን የሚካፈልበት ቦታው ስለሆነ ቴስት ስላደረገው ክርስትና ይሄ ይመስለኛል። አላቅም እየተነዳሁ ነው። ልቀጥል ትንሽ። ገላትያ እንደሱ ነው አይደለም የሚለው መንፈስ በስጋ ላይ ስጋም በመንፈስ ላይ እርስ በርሳቸው ይቀዋወማሉ። ስለዚህ የምትፈልጉትን ማድረግ ትችሉ። ኋላ ኪስ አይደለም አላ አይደለም ነው ላውጣላም ነው። ነገር ግን እላለሁ ምዕራፍ 5 ቁጥር 16 ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህ እርስ በርሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም ይላል። ሰው ምን አለው? እኔ በዳይኮቶሚ አላምንም፣ በትራይኮቶሚ ነው። መንፈስና ነፍስ ተለዋዋጭ ናቸው። ሰው ስጋና መንፈስ ነው ያለው ብለው የሚያምኑ አሉ። እኔ እንደሱ አላምንም። ሰው ነፍስም መንፈስም ስጋም አለው። አሜን ትላላችሁ? አይ ቲንክ መጽሐፍ ቅዱስ ጳውሎስ ክሊርሊ ጽፎልናል። በጌታ ቀን አይደለ መንፈሳችሁም ስጋችሁም ነፍሳችሁም የተጠበቀ እንዲሆን ነው የሚለው። ስለዚህ ሶስቱ አለን። አሁን እያለ ያለው በጣም መሰረተ ትምህርት ነው ማስተምረው። ምረት አይደለም፣ በጣም መሰረተ ትምህርት። ሰው ነፍስ ስጋና መንፈስ አለው። አሁን እየተቋወሙ ያሉት ማንና ማን ናቸው? ማን ናቸው? ስጋና መንፈስ። ምን ለማድረግ በደንብ ገብታችሁ ታዩት። እሱ ነው ምን ለማድረግ ነው የሚቃወሙት? ሁለቱ ስለሚቃወሙ አንዱ በአንዱ ላይ ስለሚመኝ የምትወዱትን ልታደርጉ አትችሉም በዚህ ግጭት ምክንያት ነው የሚለው። እዛው ጸጋው ጋር ነኝ ያለሁት ነርቸር ስለማድረግ ላወራችሁ። መንፈስ ዳግም የተወለደው ነው አይደለም? ድናችኋል እያለ ይነግረናል አይደል? አንዳንዶች ድናችኋል የሚላቱን እንጥቅ አድርገው ሁሉንም ድኗል ብለው እንደሱ አይደለም። መጽሐፍ ቅዱስ ድናችኋልም እየዳናችሁም ነው ትድናላችሁም ነው የሚለው። ሶስቱም አለበት። መዳን ባይዘው እንደሱ ነው። ድናችኋል ሲለን በጌታ በኢየሱስ ክርስቶስ ያመንቀን ከኛ ቁጥጥር ውጪ ያለኛ ምንም አይነት አስተዋጽኦ መንፈሳችን ዲስኮኔክት አድርጎ የነበረው ዶርማንት የነበረው ኢንአክቲቭ የነበረው መንፈስ ህይወት ሲያገኝ ያ ነው ዳግም መወለድ ማለት። መንፈሳችን ድኗል፣ ኮምፕሊትሊ ድኗል፣ ድኗል። ያ ማለት ህይወት አግኝቷል፣ ተነስቷል፣ ሪቫይቭ አድርጓል። ትላንትና እሺ በጌታ ያልሆናችሁና ጌታን ንገት ያገኛችሁ በጌታ ሳትሆኑ ከእህትና ጋር ዝሙት የሰራ ሰው በጌታ ያልሆነ መጥቶ ያለቅሳል እንዴ? ዝሙት ሰራ ብሎ ይጸጸታል እንዴ? እንደውም እዛ ፓርቲ ላይ ጓደኛውን አይቻለሁ እሷን ደግሞ ብሎ ነው አይደለም የሚያስበው። ለነገ ነው ፕላን የሚያደርገው። ለምን? መንፈሱ የሞተ ነው። እግዚአብሔር ጋር የሚወቅስ በኮሚኒኬሽን ጌታን የሚሰማበት ላይ የለው። ያ ሰው ጌታን ተቀብሎ ኔክስት ዴይ የዋሸቀን እዚህ መጥቶ ሲነፋረቅ ታገኙታላችሁ። ለምን? መንፈሱ ዶኗል። የጌታን ድምፅ ይሰማል። የበደለኝነት ወቀሳ የሚመልስ ወቀሳ ይሰማል። አሁን ያ መንፈስ ከእግዚአብሔር ጋር ኮኔክት ያደረገ ነው። ይኸውላችሁ አንዳንዴ ጸልይ የሚል ተነሳ፣ ግባ፣ ሂድ፣ ጸልይ የሚል ልብስ ሰጥታችሁ አታውቁም? ውስጣችሁ ፈልጎ አያውቅም? ተርቦ አያውቅም? እሱ እኮ መንፈሳችሁ ውስጥ የምትሰሙት የጌታ ድምፅ ነው። ጨዋታው ደርቶ ያለ ይኮሰኩሳችኋል፣ አይመቻችሁም። መጸለይ ያምራችኋል። ትታችሁ ተነስታችሁ ሄድ ይላችኋል። እሱን የጌታን ድምፅ የምትሰሙበት መንፈሳችሁ ነው። አሁን ጌታን ዲቴክት የምታደርጉት በዚህ መንፈስ ነው። ስጋስ ገና ነው፣ አልዳንም፣ ጥሬ ነው፣ እንዳለ ነው አይደለም? ገና ነው። የሚድነው እሱ በትንሣኤ ቀን ነው። ጌታ ኢየሱስ ክርስቶስን አስነሳው፣ እኛንም ያስነሳናል። አንደኛ ቆሮንቶስ ምዕራፍ 6 ላይ
ይሄ ስጋችን ዝም ብሎ ተራ ነገር አይደለም፣ ይነሳል። ጌታ ኢየሱስ ሲነሳ ሌላ ስጋ ውስጥ ነው እንደ ገባው ጎኔ ንቁ ብሏል እኮ አይደል? ቶማስን አስገባ ብሎታል። ያ ከመሞቱ በፊት የነበረው ስጋ ነው፣ ግን ከብሯል። የትንሣኤ አካል ለብሷል። የትንሣኤ በኩር የምንለው እኮ ለዛ ነው። ከዛ ፊት እኮ እና አልዓዛር ሌሎችም ተነስተዋል፣ ግን ተመልሰው ይሞታሉ። ጌታ ኢየሱስ የማይሞተውን የትንሣኤውን የከበረውን ስጋ ነው የለበሰው። ያንን ስጋ ስንለብስ በመጨረሻ ነው እሱ የሚድነው ስጋ። ስለዚህ ስጋ ምኞቱ እንዳለ ነው። ውሸቱ ያምረዋል፣ ዝሙቱ ያምረዋል፣ ስካሩ ያምረዋል፣ ሁሉም ነገር ያምረዋል። ባይዞ ሆነስት ነው ያምረዋል አይደል? አምረውም እንዴ ካልሆነ መልአክ ነው እያገለገልኩ ያለሁት። ስለዚህ ትወጣላችሁ። የመልአክ የማገልገል ጥሪ ስለሌለኝ ስጋችን እንደዛ ነው። ስለዚህ በስጋ ምኞት በኩል ደግሞ ሰይጣን ይገባል፣ ይጠቀማል። ያችን ቀዳዳ ይፈልጋታል። ምን ለማድረግ ካላችሁ ነፍስን ዊን ለማድረግ ነው ይሄ ጦርነት። ለምን ነፍስ እንዳልኳችሁ መሰረተ ትምህርት ነፍስ ምን አላት? 3 ኮምፖነንት፣ ስሜት፣ እውቀት፣ ፈቃድ። ዘፍጥረት ላይ ልመልሳችሁ። እግዚአብሔር እውቀትን ሰጥቷል። ከዚህ በበላችሁ ቀን ሞትን። ሰይጣን መጣ። መጀመሪያ ያደረገው ምንድን ነው የሰጠው? እውቀት። አይ በበላችሁ ጊዜ አትሞቱም፣ ልክ እንደ እግዚአብሔር ትሆናላችሁ። ይሄ እውቀት ትንሽ ሲቆይ ምን ሆነ? ስሜት። እንዴት ተገለጠ? ለመብላት የሚያስጎመጅ እንደሆነ አየች። መጎምጀት ማለት የመፈለግ ክላይማክሱ ስሜት ሲጨምርበት ማለት። ክትፎ የሚወድ ሰው ክትፎ መብላት ያብራል። ጎመጀ ማለት ግን እንዲህ እንትኑ ሲመጣ ማለት ነው ምናምን ሲል ማለት ነው። ምራቁ ሲመጣ ሳሊቬት ሲያደርግ ቶሎ ቶሎ መጎምጀት የሚባለው ስሜት ጋር ተቀላቅሎ እዛ ላይ ሲደርስ ነው። ከዛስ ፈቃድ አለው፣ ቅርጥፍ አድርጎ መብላት። የምናደርገው ኤቭሪ ውሳኔያችን በዚህ ፕሮሰስ ውስጥ ያልፋል። አወቅ ነው ማላወቅ ነው። እውቀት ይመጣል፣ ስሜት ይሆናል፣ ፈቃድ ነው። ነፍስን ዊን ያደረገ ፈቃዱን ያስፈጽማል። ስለዚህ ወደ ጸጋው ዙፋን ስትቀርቡ ስጋችሁን አስርባችሁ መንፈሳችሁን ታጠግባላችሁ። የዛን የመንፈስ ጠንካራ ሲሆን ነፍስን ዊን ያደርግና ፈቃዷን ለጌታ ትሰጣለች። መንፈሳችሁ ወደ ጸጋው ዙፋን አልቀርብ ብሎ የተራበች ጊዜ፣ የከሳች ጊዜ ደግሞ ስጋችሁ ይመገብና አቅም ሲያገኝ መንፈስ ነፍስን ዊን ያደርጋታል፣ ፈቃዱን ያስፈጽማል፣ ያፈርደናል። ግልጽ ነው እንዴ? መመለስ ስንል ይሄ ሁሉ አብሮታል። ከኃጢአት መመለስ፣ ንስሐ መግባት፣ የአቋም ለውጥ ማለት ነው። መዝሙረኞች ውስጥ መመለስ ነበረ ወይ? ልብ እናድርጉ በደንብ እንጂ። የተመለስልኝ ለቅሶ ነበረ፣ የመመለስ ለቅሶ ነበረ። መመለስ ሲታሰብ መመለስ በግሩፕ ጀምሮ ያለ መመለስ በግል ነው ጀምሮ። አሜን። መመለስ ከየት ነው የሚጀምረው? ከግል ነው፣ ከማህበር ነው። የማህበር መመለስ አለ፣ የሚጀምረው ግን ከግለሰብ። አንዳንዶች እዚህ ቁጭ ብላችሁ ለሌላ ሰው የምትሰሙ ካላችሁ አቁሙ። ለራሳችሁ ሰው እንትና ቢኖር ይችን ቢሰማት ኖሮ በቃ እሷ አልመጣም፣ ለአንተ ነው ጌታ የተናገረኝ ስሙ ለኔ ብላችሁ ሰው ዳዊት የተመለሰበትን በጥቂቱ በጣም በጥቂቱ ብቻ እንደተማራችሁ ሰምቻለሁ። ሰማ በጥቂቱ ብቻ ዳዊት ትዝ ይላችኋል። ሁለተኛ ሳሙኤል ላይ ነገስታት ለሰልፍ በሚወጡበት ጊዜ ነው አይደል የሚለው። ጊዜው የምንድን ነው? የምን ጊዜ ነው? የሰልፍ የተጣጣፈ የሰልፍ ጊዜ ነው። ሰራዊቱን ሁሉ ልኮ ሮንግ ታይም ላይ ዳዊት ረፍት ወሰደ። እግዚአብሔር ከዚህ ያድነን። ሁል ጊዜ የጊዜውን ነገር ማድረግ እንዴት ያድናል መሰላችሁ? የጊዜው የወቅቱ የሚደረገው ሰልፍ ነው። በሰልፍ ጊዜ እሱ ልረፍ አለ። እሺ ምን አረፈ? አይታችሁት ከሆነ ልቆጥብ ብዬ ነው ጊዜያችሁ።
በመሸ ጊዜ ከምንጣፉ ላይ ተነሳ፣ በሰገነቱ ተመላለሰ ነው አይደል የሚለው? ጊዜው መች ነው? ጠቅሶልናል እኮ ጸሐፊው። ወደ ማታ አካባቢ ቀኑ ሲተኛ ነው ያለው ማለት ነው። ረፍትን እንዴት ማኔጅ ማድረግ እንዳለበት አላወቀም ይሄ ሰውዬ። ወጣና በሰገነቱ ላይ ተመላለሰ ሲባል ምን ይመጣላችኋል? የሆነ እጁን አሸልፎ አንዴ ወደዛ አይደል ሲደርስ ወደዚህ አእምሮ ውስጥ ሐሳብ በጣም የሚይዛችሁ ሐሳብ የኖረ ጊዜ አጠገባችሁ ሰው ሰላም ብሏችሁ ስትመለሱ እንደገና ሰላም ትሉታላችሁ። ልክ ነው አይደለም? አይደለም ያለበትን የለበሰውን አገላብጣችሁ ልታዩ ይቅርና ሰላም ማለታችሁንም ትረሳላችሁ። ይሄ ሰውዬ ግን አእምሮ ውስጥ ምንም የለም። የሚያስበውም የሚያሰላስለውም ነገር አልነበረውም። ዳት ሞመንት ላይ ዞር ሲል ቤርሳቤህን አየ። ገላዋን እየታጠበች ነው። ሰው ራቁት አይቶ አይልም። እየታጠበች ራቁቷን ናት እኮ አይደለም? አገላብጦ አያት። እስቲ በዚህ በሳይድ ቪው በፍሮንት አምን እያለ ማለት ነው። አየና አልበቃውም። ሰው ጠራ። አራማማማ እያት ማናት አይደል? ይችማ የኬጢያዊው የኦሪዮ ሚስት ናት አለ። ኦሪዮን ማለት ከዳዊት ኃያላን መካከል አንዱ ነው። ባይዞ የዳዊት ኃያላን ተብሎ የተዘረዘሩት እዚህ ይላቸዋል። እንዲህ ሰልፍ ቀደው ሄደው ውሃ ቀርተው ያመጡለት ምናምን ከነዛ ኃያላኖች መሃል ስሟል ተራሰው አለ። ክሎዝ ነው፣ ፍሬንድ ነው። ነፍሱን ስለ ንጉሱ የሚያኖር ሰው የማያውቀው እንደው ያን ተራ ወታደር ሚስት እንኳን አለች ነው። እስቲ ደግሞ በቅርብ እስቲ በሾርት እስቲ ላያት ብሎ ከሩቅ ደግሞ አስመጣት። አመነዘረ ታውቁታላችሁ። አልበቃው ብሎ ታሪኩ ሲለማጣ ታውቁታላችሁ። ብዙ ደና አስገደለው በአሞናውያን ሰው። አይደለም ምን እያሰበ እንደነበረ ናታን ተላከበት። መቶ አንዲት በግ ያለችው በብብቱ ታቅፋት የሚተኛ ከሳህኑ ላይ ምግብ የሚያበላት ነበረች ብሎ በምሳሌ ሲነግረው ትዝ ይላችኋል። ሌላ ብዙ ሰው ነበር፣ ብዙ በግ ያለው ባለጠጋ ነበር። ባለጠጋው እንግዳ ሲመጣበት የራሱን ሳስቶ የዛን ሰው በግ ወስዶ አርዶ ይሄ ሰው ፍርድ ይገባዋል ጮኸ እና ሰው አንተና የዛኔ ነው ከውያ እስከዛ ድረስ አላወቅም። አሁን ልክ ነው በድያለሁ። እዛ መንከባለል ጀመረ፣ መጸለይ ጀመረ። መዝሙር 51 ሂዱና አንብቡ። እሱን ጸሎቱን እሪታውን እዚህ ውስጥ ታገኙታላችሁ። አንድ ግን በጣም ኢምፕረስ ያደረገችኝ አንዲት ክፍል አለች። የከበረውን መንፈስህን ከኔ አትውሰድ የሚል ለቅሶ አለው። ያ ለቅሶ ከየት እንደመጣ ታውቃላችሁ? ከየት እንደመጣ ታውቃላችሁ? ትዝ ይላችኋል። ሳኦል እግዚአብሔር ጋር ሲጣላ ንስሐ አልገባ ሲል ትዝ ይላችኋል። በዚህ ጊዜ እንዳልወስድ ብዬ ነው እንጂ ተመሳሳይ አይነት ፓተርን ነው ነበር። ዳዊት በእግዚአብሔር ፊት ተዋረደ። ሳኦል ደግሞ ሲላክበት ሳሙኤል አዎ አምላክህን በድያለሁ፣ ግን በሕዝቤ ሽማግሌዎች ፊት አክብረኝ ነው ያለው። አልዋረድ በእነሱ ፊት እና ከኔ ጋር አብረስ እንዲሁ ለሾ ነቢዩ አብሮት አለ ልባል ከእግዚአብሔር ጋር ለህብረት ታሰውክ ትንሽ ቆይቶ ኋላ ብታዩት አምላኬ ማለቱን ትቶ ለአምላክህ የሚለው ይስል በአመፁ ሲቀጥል እግዚአብሔር ቆረጠ ከሱ ጋር አገመድ ነው። መንፈሱን ወሰደና ክፉ መንፈስ ገባ። የዛኔ ማን የተጠራው? ዳዊት በገና ይዞ የእግዚአብሔር መንፈስ ሰው ሲርቀውና ክፉ መንፈስ ሲገባ ምን እንደሚያደርግ ሌስን ሰጠው ጌታ። አየ ቁጭ ብሎ ሲያጋጨው እንደሆነ ነገር ሲያደርገው አእምሮውን ሲያስተው ልክ ሲሰራ እንደሰራ ሲያቀው ዳዊት ያደረገው አትወሰድብኝ እባክህ አትወሰድብኝ። የተወሰደበት ምን እንደሚሆን ያውቃል። በእግዚአብሔር ፊት
የቤቱ ሽማግሌዎች ሳኦል በሽማግሌዎቹ ፊት አክብሬ ባላቸው በሽማግሌዎቹ በዳዊት ደግሞ ሽማግሌዎቹ መጥተው ከወደቀበት ሊያነሱት ሲሉ ዞር በሉልኛል። 7 ቀን አመድ ነስነሱ የተጋደሙ የተኛው ለዛ ማለት ወድቆበት እንደዚህ አይነት የመመለስ ዝማሬዎች ውስጥ አሉት። ግን ስለተመለሰ ሁሉ ነገር ቀረ እንዴ? አትሞትም አለ። እረት አድርጌልሃል። ባይሆን ኖሮ ሞት ይሞት ነበር ማለት ነው አይደል? ይሞት ነበር እኮ ማለት ነው። ነብዩ መጥቶ ነው አው በቃ አትሞት እግዚአብሔር ምሮሃል። ግን ከቤተሰብ አይጠፋ። ግን ልጅ ምህረትን አድርጎለታል። ግን የኃጢአት ኮንሲኩዌንስ ስቲል ህይወት ውስጥ ትንሽ ቆይቶ አቤሴሎም አምኖንን ገደለ አይደለ? ከዛ ቀጥሎ የነገስታቱን ታሪክ አንደኛ ዜና ሁለተኛ ነገስት ብታጠኑ እንትና ገደለ በኩዴታ ጧት ሲያደርጉ አይደል? እርስ በርስ የዳዊት ልጅ እኮ ነው የሚነግሰው ይሁዳ ላይ በተለይ ደቡቡ ላይ ከዳዊት ልጆች ውስጥ ነግሶ ውጭ ነግሶ አያውቅም። የነገሱት ሁሉ ግን እንደተገዳደሉ ናቸው። አልጠፋም ሰይፍ በቤቱ። አሁን ስለ ቃሌ ብረት ታደርጉልኛላችሁ ባታደርጉልኝም ሰው አይጨንቀኝም። መድረክ ላይ ከሲኦል ደጅ የወጡ የአጋንንት ትምህርቶች አሉ የሚሰበኩ። ከምን እንመለስ ስንል በጣም በትልቅ ወንድሞቼ እናቶቼ ከኃጢአት ነው የምንመለሰው። አሜን ነው። ልክ ነው አይደል? ኃጢአትንና እኛን 80 ለማፈራረም እንደገና የሚወጡ ትምህርቶች አሉ። አንድ ጊዜ ከዳንክ ድነሃል፣ ስምህ በሕይወት መዝገብ ተጽፏል። እግዚአብሔር እስክሪብቶ እንጂ ላጲስ የለው አልበቃ ሲል ሰምቼ እኮ ይላችሁ። አሁን አእምሯችሁ ሮጦ የካልቪንና የአርመን ትምህርት ውስጥ እንዳይገባ አእምሯችሁ ሮጦ የካልቪንና የአርመን ትምህርት ውስጥ አይገባ እያልኩኝ ያለሁት በጣም ሃይፐሩን ሳይሆን ኖርማሉ ካልቪን ኃጢአት ያምን እንደውም አይሰራም ነው የሚሉት እንጂ ኃጢአትን እንትን የሚያበረታታ አይደለም። ከዛ ደበሩት ኃጢአትን ብትሰራ ችግር የለውም ብሎ የሚያስተምሩ አሉ። በአብ ቀኝ ተቀምጠናል ብሎ ኤፌሶንን ይጠቅሳሉ። ምዕራፍ 2 በጸጋ ድናችኋል የተባሉትን የመንፈስ መዳን የሁሉንም መዳን አድርገው ያስቀምጡና ኃጢአትን ብንሰራ ችግር የለውም ብለው የሚያስተምሩ በሽ ናቸው። አንተ ወጣት ዛሬ ነው ይነግራል ከተኛ እግዚአብሔር የብሉይ ኪዳንና የአዲስ ኪዳን እግዚአብሔር አልተለዋወጠም። ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው። አሜን። ያውነቱ ግን የምህረትና የደግነቱ ብቻ ሳይሆን የሚበላ እሳትነቱም ያው ነው። እግዚአብሔር የባህሪ ለውጥ አላረገም። እኔ በጣም ይገርመኛል። ትዝ ይላችሁ ከሆነ ጌታ ኢየሱስ ክርስቶስ የአብን ፈቃድ አደርጋለሁና ሁሉ ቢተወኝ አብ አይተወኝም የሚል ትምክህት ነበረው አይደለ? ብሏል አላለ? አይተወኝም ብሎ ነበር። ምንም ያላወቀ ተንኮል የሌለበት በደል የሌለበት ንጹሕ የእግዚአብሔር ልጅ ኢየሱስ ስለኔ ስላንተ ስላንቺ ስለ ዓለም ሁሉ በደል በመስቀል ላይ የዋለ ጊዜ
የመከራችንን ጽዋ በጨለጠ ጊዜ የዛኔ በደላችንን ምን አለ? ተሸከመ። የዓለምን ሁሉ በደል በተሸከመ ጊዜ አብ ከላይ ሲያየው የሚያየው ንጹሑን ኢየሱስን ሳይሆን የዓለምን በደል ነው። ስለዚህ ቁጣው ፈሰሰበት። የዛኔ ሲመለከት ሰው ትቶታል። ኦፍኮርስ ትቶታል። ከበፊትም አይተማመንባቸውም ነበር። መስቀል ላይ ድን ያልኳችሁ መዝሙር 22ን ጠቀሰና ጸለየ። አምላኬ አምላኬ ለምን ተውከኝ አለ። አይተወኝም ያለው ተወው። መስቀል ላይ ለምን ተወው? ለምን ተወው? ኃጢአት በመስቀል ላይ ያለውን ንጹሑን አንድያ ልጁን ተንኮል የሌለበትን ያንን የእግዚአብሔርን በግ በመስቀል ላይ ኃጢአትን ስለተሸከመ ያራራለት እግዚአብሔር ዛሬ አንተ ማን አንቺ ማለት እንዴት ነው የሚታሰበው? እግዚአብሔር ብሉይ ኪዳን ላይ ያለ እግዚአብሔር ሲነኩት ቅርጥፍ አድርጎ የሚበላ እሳት፣ አዲስ ኪዳን ላይ ያለ እግዚአብሔር ሲነኩት የማይነካ ልስልስ ያለ እርግብ አይደለም። በጣም ምሕረቱን ብቻ ክሬሙን ብቻ እየነገረን አስተማሪዎች ብዙ ነው መከራችን፣ ብዙ ነው ጉዳችን፣ ብዙ ነው ዕዳችን። ሙሉን የእግዚአብሔር ቃል ሳናስተምር ስለቀረን ይሄ ሁሉ የመጣው ልብሳቸውን ያላረከሱ ጥቂት ካንተ ጋር አሉኝ ነው አይደለም? ራዕይ ምዕራፍ 3 ጥቂት አሉኝ። የጽድቅ ልብሱማ ለሁሉም ተሰጥቶ ነበር ላመነ ሁሉ። ያላረከሱ ግን ጥቂት ናቸው። ያላረከሱ ማለት ኃጢአትን ልፍ ሲል ያልነካቸው ማለት አይደለም። በኋላ ሲዘመርላቸው ልብሳቸውን በበጉ ደም ያነጹ ነው የሚባለው። አልረከሰም። ለምን? በየዕለቱ በበጉ ደም ነጽቷል። ንስሐ ገብተውበታል። ሲቆሽሽ አጥበውታል። እነሱ የተገባቸው ስለሆኑ ከሕይወት መጽሐፍ ስማቸውን አልደመሰሰም። ሌሎቹ አርክሰውታልና ይደመሰሳሉ። ጌታ ኢየሱስ ክርስቶስ ያድናል። ከምን ያድናል? ከምን ያድናል? ወንድሞች እናቶች፣ ከምን ያድናል? አንዳንዶቻችን ያድናል ስንል ካንሰርን እያሰብን ነው። አንዳንዶቻችን ያድናል ስንል እብደትን እያሰብን ነው። አንዳንዶቻችን ያድናል ስንል ሌሎችን እያሰብን ነው። አንዳንዶቹ ጌታ ሲያስፈልግ በሕክምና ይድናል። ጨጓራ ይድናል፣ ኩላሊት ተጠቃሎ ኦፕራሲዮን ተደርጎ ይድናል። ጌታ ኢየሱስን ያድናል። ያድናል የሚለው ከኃጢአት ነው። ለዮሴፍ በህልም ሲናገር ምንድን ነው ያለው? ዓለሙን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ፣ አዳኝ ትለዋለህ፣ ይሖዋ ትለዋለህ። ለምን? ከኃጢአት ስለሚያድን። የኃጢአት ትልቅነት የሚገባን የተከፈለውን ዋጋ ስናይ። የኔ ስልክ በኋላ ማጅራቴን የሚመታኝ የለም። ሳምሰንግ አልትራ ኤስአይ አልትራ ይባላል። አትመቱኝም። ይሄንን ስልክ ነግሬያችሁ ሌላ ደግሞ ጠቅጠቅ የርገንዶ ስልክ አሳይቻችሁ ከሁለቱ የትኛውን ልስጣችሁ ብላችሁ የት ነው የምትሉት? ያስቃል አይደለ? እኔ ሳምሰንጉን ነዋ። ቆይ ግን ብዬ ይሄኛው የምታዩት በተን ስልክ እያንዳንዱ በተን የተቆረጠ ዲያመንድ ነው ብላችሁ፣ ቦርዱ ከንጹህ ወርቅ ነው የተሰራው ብላችሁ፣ እዚህ ጋር የምታዩት ከበሩ ላይ ያለው ይሄ ነጭ ወርቅ ነው ብላችሁ፣ ከዛ ወዴት ይሆናል ላይ ናቸው አይተተነዋል ያኛውን አልምትሉት። ቫልዩ የሚገባን የተከፈለበትን ዋጋ ስናይ የኃጢአት ክብደት አልገባው ያለ ካለ ለኃጢአት የተከፈለውን ዋጋ ይይ። ማን የተከፈለው? አብ የከፈለው ኢየሱስ ሞት ነው የተከፈለው። መስቀል ነው የተከፈለበት። ለምን? ከኃጢአት እንድንመለስ እንድንድን። መዝሙረኞቹ ይዘምሩ ነበር ይህንን ስለገባቸው ስለሚያውቁ
ማረን ይላል። እኔ በድያለሁ፣ ከእናቴ ማህፀን ጀምሮ በደለኛ ነኝ። አንተን ብቻ ነው የበደልኩት፣ ሌላ ሰው አይደለም። ስለ ሰው አንተን ነው የበደልኩት፣ አንተ ማረኝ። እኛስ ጥሩ ነው። እንቀጥል። ተመችቶናል። እድል ተሰጥቶኛል። ነገ እንደማገኛችሁ እርግጠኛ ስለማልሆን በተሰጠኝ እድል እውነቱን መናገር አለ። ያዕቆብ ምዕራፍ 4 ቁጥር 4 ያዕቆብ በጣም በቃ ያዕቆብ ጀምስ ዘ ጀስት ነው የሚባል ሌላ ስሙ ጀምስ ዘ ጀስት ስትሬት ፎርዋርድ በጣም ከባድ የተግሳጽ ብሉይ ኪዳን አዲስ ኪዳን ውስጥ ካሉ የተግሳጽ መጽሐፎች አንዱ እሱ ነው። አይራራም፣ ቀጥታ ነው የሚናገረው። እንዲህ ይላል፣ አመንዝሮች ሆይ። ይሄ እኮ ላመኑት የተጻፈ ነው። ላመኑት ነው የተጻፈ። ውጭ ላሉት አለ ምንድን ነው የሚላቸው? ያመነዘሩትን እኮ ነው። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን ይላል። እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። በጣም ክሊር። ዓለምን መውደድ ማለት ምን ማለት ነው? ዓለምን መውደድ እኛ መሀል አለ ወይ? ይሄ እኛ አይመለከተንም እለፍ ካላችሁኝ አንዳንዱ ይመለከት። ዓለም ማለት የዓለም ሲስተም ቲንኪንግ ፓተርኑ እኛ ቤት አለ ወይ? አስቂያችሁ እንደ ኮሜዲ ከመሄድ ማስለቀሳችሁ። እህቶች ባል ስታስቡ መስፈርታችሁ ምንድን ነው? የዓለም ፓተርን አለ የለም? አንዳንድ ወንድሞችም ይህንን እንደ መስፈርት ያለ ምን አለው? እውነት ውሸት? ጌታን የሚወድ ጫማው የገንዶ የሆነ ያልኳቸው የቅድሞ የነገርኳችሁ ልጅ የጌታ ፈቃድ ያለበት ይመስለኛል ብሎ ቢመጣ ምንድን ነው የምትሉት? ትጸልዩበታላችሁ? አክብራችሁ ጌታን ትጠይቃላችሁ? የዓለም ሲስተም የሴኪዩሪቲ ምንጭ እግዚአብሔር ነው ብሎ ነው የሚያስብ። አሁን ባይዞ ጥያቄው የገንዘብ አይደለም፣ የሴኪዩሪቲ። ነገዋን ስታስብ አንዲት ሴት ልጅ ሴኪዩርድ መሆን ትፈልጋለች። ዓለም ገንዘብ ካለ በሰማይ መንገድ አለ ነው የሚለው። ይሄ ዓለም ትምህርት ነው። መጽሐፍ ቅዱስ ጋር ስንመጣ ሪድም የሆነው አእምሮ ሊያስብ የሚገባው መኖሪያ የዘላለም አምላክ ነው። አሜን። መኖሪያዬ እግዚአብሔር ነው ብሎ በቃሉ የተቀኘ ሰው ዓለም የማይሸት ሰው ስለ ሰውየው ምን አለው አይልም። እግዚአብሔር አለው። ኦልሬዲ ልቡ በእግዚአብሔር ሙሉ ነው። ሴኪዩሪቲው እግዚአብሔር ነው። ፋሽን፣ አለባበስ ዓለምን የሚመስል አለ የለም? ወንድሞቼ እናቶች፣ አለ የለም? ወይ እንደዚህ ወይ እንደዚህ አይኛ አላቀም ካላችሁ አለ የለም? በሽታችን ይመለስ። ዘፍጥረት ጥሩ ነው በጣም። የመጀመሪያ የልብስ ጀማሪ ማን ነው? የመጀመሪያው የልብስ ፋብሪካ ዘፍጥረት 3 እኮ ነው እናንተ አይደለ? ሌዘር ጋርመንት የሚባል ዲፓርትመንት አለ እንደዚህ ሌዘር ምናምን አቃ ሌዘር የመጀመሪያው ፋብሪካ እግዚአብሔር ነው ጀማሪ። ሰዎቹ ኃጢአት ሲሰሩ ራቁት መሆናቸውን አወቁ አይደለ? ስለዚህ ቅጠል ለበሱ። እንደማያዘልቃቸው ስላወቀ እግዚአብሔር የእንስሳ ቁርበት ሌዘር አዘጋጀና አለበሳቸው።
የልብስ ተቀዳሚ ዓላማው ምንድን ነው? እስቲ ምንድን ነው? መሸፈን በሉ እስቲ። ቴንኪው። ተቀዳሚ ዓላማው መዘነጥ አይደለም። ሰማችሁኝ? በልብስ መዘነጥ ጥሩ ነው። ተቀዳሚ ግቡ ግን መዘነጣት። ተቀዳሚ ግቡ መሸፈን። መሸፈንን ማዕከል ያላደረገ ዝነጣ እግዚአብሔር አለ። ሰማችሁኝ? በጣም ሰፊ እኮ ነው። ሰይጣን እኛን ራሳችንን ካወቅን በላይ ያውቆናል። ወደ ሴት ያየ የተመኘ ነው እንጂ ወደ ወንድ ያየች የተመኘች ተብሎ ተጽፏል። አይታ አትመኝም። የሴት እይታ ጋር አይደለም ችግሩ፣ ወንድ ጋር ነው ያለው። አይቶ መመኘት አቀድም ዳይጠብ እንዳለበት ማለት ነው። ያንን ስለሚያውቅ በዝነጣና በፋሽን ሰበብ እህቶችን ራቁት ያደርጋቸዋል ሰይጣን። አይቶ እኮ እዚህ እንዲወድቅ እኮ ነው። ላንቺ መዘነጥ እኮ ገዶት አይደለም። ዓለምን መመኘት አይደለም እንዴ? መምሰል አይደለም እንዴ? ይህ እግዚአብሔራዊ ነው እንዴ? ብዙ ጠይቄ አውቃለሁ። አልኮል፣ መጠጦች፣ የሌሊት ጭፈራ ቤቶች የማታጡት አንድ ነገር ምንድን ነው? የማታጡት አንድ ነገር ልንገራችሁ። የተለያየ አይነት ቀለም ያላቸው መብራቶች፣ እውነት ውሸት፣ ቦግልም የሚሉ የሚሽከረከሩ የሚዞሩ አይደለም። የላይት ባለሙያዎች ኢንጂነሮች ብዙ ሊነግሯቸው ይችላል። እሱን የሚያደርጉት ከአልኮሉ በላይ ያሰክራቸዋል። ይሄኛው ማለት ነው። ስሜታቸውን መቆጣጠር አይችሉም። እዛ ውስጥ ሲሆን እላፊ ሂሳብ ለማስከፈል ይጠቅማቸዋል። አሁን ይሄ ባለሙያ አይደለም፣ ላይፍ ፕራክቲካል ላይፍ ነው ነገር ላይቱ ስለሚያሰክራቸው ከጠጡት ውጪ እንቀበላቸዋለን። ታስቦ ነው የሚደረገው። ጌጥ መስሎን መድረክ ላይ አምጥተነዋል፣ አላመጣነው። የዓለም ኮተት እግዚአብሔር ቤት ውስጥ ምን ይሰራል? ነገ ቤተ ክርስቲያን የምትመሩ ሰዎች ናቸው። ዛሬ ላይ መለከታችሁ ይችላል፣ ነገ እናንተ። በእግዚአብሔር ቤት ውስጥ ሊኖር የሚገባው የክብሩ ደመና ነው እንጂ ጭሳጭስ ነው። ክብሩ ደመናው ከጠፋ መልስልን ብሎ እሪ ማለት አይሻልም እንዴ? ጭስ ከማጨስ መድረክ ላይ አይሻልም? ወንድሞች እናቶች፣ ብዙ የዓለምን ኮተት አስገብተን ፌሎ ባህር ዳር የሆነ ጊዜ መጡና ካርኒቫል ልናዘጋጅ ነው አሉ። ምን ማለት ነው ካርኒቫል? አምልኮ እኮ ነው ካርኒቫል። ክብረ በዓል ነው። ለጣዖቶቻቸው የሚደንሱበት የሚጨፍሩበት እኮ ነው። ካምፋየር ሪትም አለው እየዞሩ የሚያመልኩበት የሚጨፍሩበት። ፓዳም ወንጌል መጋቢ ነበርኩኝ። ከኔ በፊት የነበረው ሰው የተናገረውን ነገሩኝ። እንግዲህ ወጣቱን እዚህ ለመሳብ ብዬ የግቢውን አጥር እንጨት ባዶ አረኩ። እሳቱን አንድደን ስንጨርስ ሄዱ። እንግዲህ የክብሩ እሳት ካልነደደን እሳት አላነድም ከዚህ በኋላ ብሎ ይሄዳሉ። እሳቱ ይነድልን። መሰዊያው ላይ የሚነደውን እሳት ናልን ብሎ ማልቀስ፣ እያለቀሱ ሳይመጣ መሞት ይሻላል። ደመናው ና ብሎ ሳይመጣ እየፈለጉት መሞት ይሻላል። ሕዝቤ ሁለቱን ክፉ ነገሮች አድርገዋል። እውነተኛውን የውሃ ምንጭን እንትተው ለራሳቸው ጉድጓድ ቆፍረዋል። አይደል? እማያረኩ ጉድጓዶች። ይሄ እኮ ነው እውነተኛው የውሃ ምንጭ። አድራሻው ሲጠፋ እማያረኩ የሚመስሉ የሰውን አቴንሽን የሚስቡ ሌሎች ኮተቶችን አስገብተን ሞላን። እረት ይሁን እንመለስ፣ እናልቅስ። እና ይሄንን ነው የሚለው
እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ፣ ተጨነቁና እዘኑ። አዲስ ኪዳን እኮ ነው ያለው። እናንተ ምን በሉ ነው የሚለው? በእግዚአብሔር ፊት ሆኖ ተጨነቁ። አራኔ እግዚአብሔር ቃል ተጨነቁ ነው የሚለው። ስሙ ያብ ምናምን ቃሉ ነው የሚለው። በሁለት ልብ የምታነክሱ ካላችሁ፣ እዛም እዚህም የምትረግጡ ካላችሁ፣ የዓለምንም ወስዳለሁ ይሄም አይቅረኝ የምትሉ ካላችሁ፣ ሁለት ሐሳብ ያላችሁ ተመለሱ። ምረጡ፣ አንዱን ፒክ አድርጉ፣ ተመለሱ። ምረጡ። የዓለምን መርጣችሁ እንድትሄዱ አይደለም። ህይወት ይሻላችኋል ነው የእግዚአብሔር። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ። ቁጭ በሉና እዩት። ይሄ ጉድፍ ነው ብላችሁ አስወጡት። አጥሩ። ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ፣ ተጨነቁና እዘኑ፣ አልቅሱ። ሳቃችሁ ወደ ሐዘን፣ ደስታችሁም ወደ ትካዜ ይለወጥ። ህይወት ይሻላል። አሜን። ተንበርከኩና እዘኑ፣ ተንበርከኩና አልቅሱ። አቅቶኛል ጌታ ሆይ እርዳኝ፣ እሪ በሉ በእግዚአብሔር ፊት። አቅም ያጣችሁበታል፣ ጉልበት ያጣችሁበታል፣ ውደቁ በእግዚአብሔር ፊት። አድነኝ በሉ፣ እርዳኝ በሉ። በዛ ውስጥ ሆናችሁ አትሳቁ። በዛ ውስጥ ሆናችሁ ደስታን ለማግኘት አትሞክሩ። ይለወጥ ደስታችሁ ወደ ሐዘን። በፊቱና አልቅሱ። ከአብ ከፊቱ የሚወጣው የፈገግታው ብርሃን በንስሐችሁ ውስጥ እውነተኛ የልብ ደስታ ይሰጣችኋል። ሰው መሳቅ ስላቃተው ቲክቶክ ሳቅ ፈጥሯል አይደል? ሳታዩ እስቲ ዝም ብላችሁ መኪና ውስጥ ሁኑና ቪዲዮ ሳታዩ ዝም ብላችሁ እስቲ ስሙ። ቢያሰሙ ይሁን እንዲያስቃችሁ የሚገፋፉ አይነት ቶኖች ተዘጋጅተው፣ እሱ ደስታን አይሰጥም። እሱን ደስታችሁን ተውና ስለ ኃጢአታችሁ በእግዚአብሔር ፊት እዘኑ። ይሄ እኮ ነው እያለ አልቅሱ። ደስታችሁ ወደ ሐዘን ይለወጥ። በእውነተኛ ደስታ፣ በመመለስ ውስጥ ባለ ደስታ ፊታችሁ በርቶ ትነሳላችሁ። የነፍስ ደስታ ይሆንላችኋል። እውነተኛው ሰማያዊ ደስታ በመመለስ ውስጥ ያገኛችሁ ዕለት ተገርፋችሁ በእንጨት ተጠርቃችሁ በኩለ ሌሊት አድነኝ ሳይሆን በዝማሬ ማመስገን የምትችሉበት ልባዊ ደስታ እግዚአብሔር ይሰጣል። የነ ጳውሎስ ደስታ እንደዛ አይነት ደስታ ስለሆነ አሁን ባየናቸው ውጥንቅጡ በወጣበት ሁኔታ ውስጥ አንደበታችሁ በምስጋና ይሞላል። እውነተኛ የልብ ደስታ የሚኖራችሁ ይዛል። ከዛ ሐዘን ወጣችሁ እግዚአብሔር የሌለበትን ደስታ ለመደሰት የምትሄዱት ደስታ ሐዘንን እየደረበ ይሄዳል። ከተደበቃችሁበት ስትወጡ እጥፍ ድርብ ሐዘን ነፍሳችሁን ይጫናታል። ተመለሱ፣ ውደቁ በእግዚአብሔር ፊት፣ አልቅሱ በእግዚአብሔር ፊት። የዛኔ ነፍሳችሁ በደስታ ትበላለች። የእግዚአብሔር ደስታ ይጋባባችኋል። እንደ ፌሎሺፕ እንደ ግለሰብ እንዲህ ካለን እንደ ህብረት እንመለስ። እንዴት እንመለስ? ጥቂት ልናገር። እንደ ህብረት እንደ ፌሎሺፕ እንደ ቤተ ክርስቲያን እንድመለስባቸው ጌታን ማረን የምንልበት ነገር ምንድን ነው? ምን ይሆን? እኔ በጣም ፕራክቲካል እንዲሆን ነው የፈለኩት። እግዚአብሔርን መፈለግ ተብሎ የተዘጋጀ ሁላችንም የምናስተምርበት የተዘጋጀ ማቴሪያል አለ፣ ይለቀቅላችኋል። የምነግራችሁ እዛ ውስጥ የለም። ይሄኛውን ጉባኤ እያሰብኩኝ በጌታ ፊት ስለሆነ የተሰጠኝን ይዤላችሁ የቀረብኩት። መድረኩ መብራት አለ ነው ሰከከለ በግቢ ውስጥ ስንኖር
እግዚአብሔር ከኛ የሚፈልገው ተቀዳሚ ዓላማ ምን ይመስላችኋል? እኔ ግቢ ውስጥ እያለሁ የተገሰጽኩትን አንድ ተግሳጽ ልንገራችሁ። ጌታ የገሰጸኝ በሰካር ነው የገሰጸኝ። ግቢ ተማሪ ነኝ። ሙሉ ጊዜን እንደምሰጥ ግቢ ሳልገባ በፊት አውቃለሁ። አገልጋይ ነኝ። ወደ ግቢም ስገባ ጌታ ተናግረውኛል፣ ለስራ ነው ምልክ ብሎ ነው የላከኝ። ጥሩ ሞዴል አይደለም የምነግራችሁ፣ ሬጉላር ተማሪ አይሆንም። ለስራ ልካለሁ ስላለኝ በሙሉ ጊዜ እያገለገልኩ በትርፍ ጊዜ እንደመማር ነበር የነበረው። እንዳልኳችሁ አንድ ሴሚስተር እስቲ አቅሜ የሌው ብዬ ትንሽ ቀነስ አድርጌ አገልግሎት አጠናውና አንድ ሰው በለጠኝ። አይጥሩ ነው ብዬ ትቼው እንደገና እታወቃለሁ። ያዩኛል። ዶርም አካባቢ ፊልም እያዩ ከመጣው ይሄ ላንተ አይሆንም ተመለስ ይሉኛል። እሺ ብዙ ችግር የለውም፣ ከሌለ አብሽር፣ ችግር የለውም። እና የሆነ ቀን ሌሊት ላይ ላይብረሪ ቁጭ ብዬ 6 ሰዓት ጄስፓ ግሩፕ የሚባሉ ራሳቸው ወጡት ነው፣ ጄ ግሩፕ ነው የሚባሉት። ይቅማሉ፣ ይጠጣሉ፣ ያጨሳሉ። አጠገባቸው አትቀመጡ። ዘንጠው ይመጣሉ። የሀብታም ልጆች ናቸው አንዳንዶቹ። ለሱስ ሸጠው አንድ ነጠላ ጫማ፣ አንድ ሱሪና አንድ ሸሚዝ ብቻ ይቀራቸዋል። አያጥቡትም። መቅረብ አትችሉ። ላይብረሪ አይገቡም ምናምን። የመጀመሪያ ባች 360 አካባቢ ነን፣ እንተዋወቃለን። ሌሊት እያጠናሁ መጥተው ያብባል ትፈልጋለህ አሉ። ማን የፈለገኝ? ስሙን ጠርተው ገሌ ይፈልጋል። ፈለገኝ፣ ና አገኘው። ሰውታ ሰክሯል። ገቢውን በአንድ እግሩ አቁሞታል። ያብባል፣ ይምጣ። የት አለ እሱ? እዚህ ቁጭ ብሎ እኔ እንዲህ መሆን አለብኝ ወይ? እሱ በሰላም እየተማረ እኔ እንደዚህ መሆን አለብኝ ወይ? እሱ እያለ እኔ እንዲህ መሆን ይገባኛል ወይ? የተክሳስ ነው እሱ የተናገረ ይመስለኛል። እና ዶርሞ አስገባሁኝ፣ አባበልኩ፣ አስተኛሁት። ጠዋት ላይ ያገኘሁ፣ አወራሁት። የት የተቀበለ እስከማውቀው ድረስ በጌታ ሆኖ በቤተ ክርስቲያን አግብቶ 2 ልጆች ሆነ። እሱ ሄዶ ጓደኞቹን ጠራ። 6 ሆነው መጡ። ጌታን ተቀበሉ። 1-2 አልጸኑም፣ 4 ጸኑ። ግቢ ውስጥ የእግዚአብሔር የልብ ናፍቆት ምን ይመስላችኋል? ቅድም እያየን ነበር አይደል? ማቴዎስ ወንጌል ምዕራፍ 9 ነው። ጌታ እስካሁን ያልመጣው እናንተን ያልወሰደው ለምንድን ነው? ናቲ እስክታገባ ድረስ እየጠበቀ ነው። አይናቲማ ሳያገባ ሳይመረቅ አልመጣም ብሎ ነው እንዴ? ለምንድን ነው ያልመጣው? ብዙዎች ወደ ንስሐ ይመለሱ ዘንድ ነው አይደል የሚታገሰው? ዶርማችሁ ውስጥ ላሉት ጌታን ላላመኑ 5 እና 6 ተማሪዎች እግዚአብሔር አምኖ ነው ያስገባችሁ። አምናላችሁ? እሱ ሲደርሳችሁ የምታስቀይሩ ክርስቲያን ለክርስቲያን የምትሰባሰቡ ተግሳጽ እንድትሟሟቁ አይደለም እግዚአብሔር ግቢ ያስገባችሁ። እኔ አንድ ምርቃት መርቃለሁ ሳገለግል ተማሪዎችን ልጆች የግራጁዌሽን ሴሬሞኒያችሁ ላይ ቤት ስትሄዱ ምስክርነት ስትናገሩ አመፅ በሞላበት ኃጢአት እንደ ውሃ የሚጠጣበት ግቢ ውስጥ እግዚአብሔር ረድቶ ነፍሴን በጥርሴ ይዤ በጌታ ሆኜ የመጣው ምናምን ከማለት እግዚአብሔር ያድናችሁ። እሱማ ተራ ነው። እግዚአብሔር የሚፈልገው በግቢ ቆይታዬ ኃጢአት እንደ ውሃ ከሚጠጣበት ወደ ሲኦል ሰው ከሚነጉድበት 5 ሰዎችን እግዚአብሔር ሰጥቶ፣ አሜን። የዶርሜን 7 ሰዎች እግዚአብሔር ሰጥቶ ብላችሁ ለመመስከር እግዚአብሔር ያውቃችሁ። ማይንድ ሴታችሁ ይስተካከል። የእግዚአብሔር በጣም ፕራዮሪቲ የእናንተ መመረቅ አይደለም። ባይዞኝ እሱ ሰከንደሪ ነው። አጠገባችሁ ካለው ሰው ከእናንተ መዳንና ከነሱ መዳን በላይ አይደለም። አሳ አጥማጅ አይቶ እሱን ሰው አጥማጅ ያደርጋል። ፕሮፌሽናል ብትሆኑ ብትማሩ ፎር ብታመጡ እሰይ በጣም ደስ ይለኛል። በጣም ኢንከሬጅ አደርጋለሁ። እናስተምራለን ስለ አካዳሚክ ኤክሰለንስ። ግባችሁ ግን ትምህርት አይደለም። ከፍ ያለ ቦታ ላይ ብትሆኑ በተቀመጣችሁበት ቦታ የእግዚአብሔርን መንግስት እንድትወክሉ ነው እግዚአብሔር የሰጣችሁ። ሰማችሁ? እናንተ የእግዚአብሔር እንደራሴዎች ናችሁ። አሜን። አሁን እንመለስ ጋር እየመጣሁ እንደራሴ ማለት አምባሳደር ማለት ነው።
አንድን መንግስት የወከለ ያ መንግስት እንደኔ ሁንልኝ ያለው ማለት እኮ ነው። የኢትዮጵያ መንግስት እንደኔ ሁንልኝ እንደራሴ ብሎ አሜሪካን ሀገር ሲያስቀምጠው አሜሪካ ውስጥ የኢትዮጵያ አምባሳደር ይባላል አይደል? የአምባሳደር ምንድን ነው የሚያደርገው? በጣም ተራ ነገር ማለት ለመናገር ማለት ነው። የሚያደርገው ተራ ነው ማለት ያለ በጣም ቀላል ነገር ስለነገራቸው የሚሰቀለው የምን ባንዲራ ነው? የጋና ነው አይደል? የጋና ባንዲራ ነው አይደል? የሚሰቀለው የኢትዮጵያ አምባሳደር። የባህላዊ ልብሱ የኬንያ ነው አይደል የሚሆነው? የህዝብ መዝሙሩ የኡጋንዳ ነው አይደል የሚሆነው? የምግብ ስርዓቱ ደግሞ የቶጎ። ማንን ነው የሚወክለው? ኢትዮጵያን፣ ህገ መንግስቱን፣ ባህሉን፣ ስርዓቱን፣ አገሪቱን ይወክላል። የዜግነት ክብር ጧትና ማታ ይዘምራል። አንድ ሰው ኤምባሲ ውስጥ ሲገባ ትንሿን ኢትዮጵያን ማየት አለበት። የቡናው ጠረን ይወጡ ሽታ ኢትዮጵያን ሊለው ይገባል። ኢትዮጵያ ውስጥ ችክን እዛ አምባሳደር ውስጥ እንደዛ መሽታ የለበትም። ላዛኛ አይደለም ሊሸት የሚገባው፣ የዶሮ ወጥ፣ የሀገሩን ባህል ጠረኑ እንደዛ ነው መሆን ያለበት እየወከለ ስለሆነ። የእግዚአብሔር አምባሳደር ከሆናችሁ ተመለሱ። ዛሬ የማንን ባንዲራ ነው የሰቀላችሁት? ሰው ወደ ህይወታችሁ ጠጋ ሲል ማንን ነው የምትሸቱት? የዓለም ጠረን ነው እንዲያጠገባችን ያለ። አሜሪካ ውስጥ ሆኖ የላዛኛ ሽታ ከሸተተ ቪዚት ለማድረግ ለመምጣት አይፈልግም። ይፈልጋል። የአምባሳደር እኮ ጥቅሙ እንደሱ ነው። ይሄዳል፣ አንዱ ኢንቨስተሮችን ይስባል፣ ጎብኚዎችን ይስባል፣ ያሳያል፣ ኢትዮጵያ እንዲህ ናት ይላል፣ ያስተዋውቃል። እንደሱ ናችሁ ማለት እኮ ነው። ዶርማችሁ ውስጥ የእግዚአብሔር መንግስት አሳይታችሁ ወደ መንግስቱ እንዲፈልሱ እንዲመጡ እኮ ነው የምታረጉት። የህይወት ሽታ ናችሁ አይደል እንደሚለው መጽሐፍ ቅዱስ። የህይወት ሽታ ነው። ምን እናደርጋለን? ሰዎች ዙሪያችን ሲመጡ ጠረናችንን፣ ህይወታችንን ሲያሸቱ ምን እንላለን? መንግስቱን ካልሆነ ተመለሱ። አሜን። አብራችሁ የሆነ ፊልም ጥጥት ስታረጉ ለጌታ ለመመስከር አቅም ያስቀጣል አይደል? አብረን ትላንት ዘፈኗን ቁጭ ብለን ኮንኩመናት እኔ እንትና ልደት ፓርቲ ላይ ሄደን አብረን ወገባችንን ይዘን እንዲህ ምናምን ብለን ከዛ እኔ ማለት ጌታን ግና ማለት ትችላላችሁ እንዴ? አይሆንም። ከንግግራችን በላይ ሽታችን፣ ጠረናችን መቅደም አለበት። ማን ወገን መባል አለበት? ምን ስለሆነች ነው እሷ ብሎ ስለናንተ ማጥናት ማይጠጋ ማለት እንዲያምራቸው የሚያደርግ ህይወት መኖር አለ። እንመለስ ስንል ቁጭቴ ናፍቆቴ ብዙ ነው ወንድሞቼ፣ እናቶች። ድሮ አለ እንመለስ፣ ወደዛ እንመለስ። ጥሩ ማለት ነው። በደርግ ጊዜ ተደብቀው በየቤቱ በስሞል ግሩፕ በባይብል ስተዲ ሲያደርጉ አጋንንት ይጮሃል። የሚጮኸው ተገስጾ አይደለም። ልክ ነው። ሰምታችኋል። ገና የተስፋዬ ጋቢሶን እንትን የሚለው መዝሙር በጊታር የሚለው መዝሙር ማለት ነው። የክራሮን ምናምን በደንብ በነፍናፋ ናሽናል ፓናሶኒክ ቴፕ በትንሹ ሲከፈት ገና ህብረት ውስጥ ሲመጡ ይላል አጋንንት። ምን የሚለው ይመስላችኋል? ያስጨርሰን ነው። አብዮት ጠባቂ ይሰማል ይመጣል። ምንድነው የሚባለው? ዝም በል አስነጥሰህ ውጣ። መጮህ ሊያስበላቸው ነው። እሺ ዛሬስ እንደኔ አይነት ጌታ የረዳው ስፖት ውስጥ አገልጋይ ይቆምና ምን ይላል? አንድ አጋንንት ይጮህ እንደሆነ እኔ ያለሁበት ጉባኤ ውስጥ እንደሱ ተብሎ ስለሚያውቅ 7 ጊዜ ገስጹ። ጉባኤው በሙሉ በኢየሱስ ሁለት በኢየሱስ 7ኛው ደበቅ ተደርጎ በኢየሱስ ብሎ ጉባኤው ጮሆ ማይክ ተሰጠው። ወጣ ሲባል ቀስ ብሎ አልወጣም። እንመለስና እግዚአብሔር ይመለስልን እንጂ ወንድሞች እና እህቶች፣ አስለቅሰንም እንዴ? ከዚህ በላይ ምን ውርደት አለ? ምን መፍረስ አለ? ምን ውድቀት አለ? ፓስተር ጥሩ ወርቅ ታውቃታለች።
የሙሉ ወንጌል መስራች ግቢ ውስጥ ዩኒቨርሲቲ ተማሪ የነበረች የኢቫሱ የሙሉ ጊዜ አገልጋይ ሆና ያገለገለች 6 ዓመት ኢቫሱን የመራች ግቢ ውስጥ ዲቤቶች አሉ። በየወሩ በየሳምንቱ የሚጻፉ አሉ። ልብሳቸውን እንደዚህ አሳጥረው እንደዚህ የሚያረጉ ኢምፔሪያሊስቶች ምናምን ተብሎ አገር ጽሁፍ ሴቶቹ የዛኔ ባይዘ ሚኒስከርት በጣም ከናንተ በላይ ነው የሚያረጉት የነበረ ምናምን አድርገው በጽሁፍ ዘልፈው በቅንፍ እነዚህ ይሄ ግን የክርስቶስን ወታደሮች አይወክልም። ዓለም ያልቆናቸው እንዲሁ ብለው ነው የጻፉት። ይታወቃል ግቢያቸው ህይወታቸው ግቢ ውስጥ ይሸፍታል ይታወቃል። ልዩነታቸው ድንበሩ በጣም ቦልድ ነው። አንድ ገመኝ ንገራቸው ስታፎኝ ማሜንዳ ቢግ ብሮ ነው አይደል የምትሉት? ማሜንዳ ዳርገን አስቀመጥ ነው አንዱ ልጅ አላወቀም። ልካ መጥቶ ሲያመልክ እጁን ሲዘረጋ የጌታን ቃል ሲናገር አይተን ማለት ነው። አሰለጠን ነውና ስሞል ግሩፕ ሊደር አረግ ነው። ከዛ የተሰጠው ፍሬሽ ተማሪ ነበር። ለካ ከመታወቃቸው በፊት ግቢ ውስጥ ያለ የሲጋራ ማጨሻ ቦታ ተገናኙ። አብረው ሲጋራ ተቀባብለው አጭሰዋል። እዚህ መጥቶ ዳድህ ነው ሲባል ልጅ ነው ሲባል ታያዩ። ነህንዴ ተባባሉ። ግቢ ውስጥ ያለው ህይወቱ ጌታን የማይመስል ሆኖ እዚህ አይታችሁት ነው እንዴ ያላችሁት ሰው ይኖር ይሆን? ይመስላል ወይ ኑሯችሁ? ዶርም ውስጥ እንዴት ነው ብሄቭ የምናደርገው? እግዚአብሔርን መንግስት እናሳያለን። ሌላቸው በተራ ቤት ሲጠርጉ ቤት የማይጠርግ ክርስቲያን ጌታን እያሳየ ነው እንዴ? አመጽ እኮ ነው እያስተማረ ነው። ስለዚህ ሲነሳ ተሰልፎ ከፊት የሚያጨበጭብ ክርስቲያን እንዴት ነው ሊያረጅ? እንመለስ። እግዚአብሔርን መንግስት ሽታው ህይወታችን ላይ ይንጸባረቅ። ካልሆነ እናልቅስ። ኖርማል የለም። የኛ ኖርማችን ይሄ ነው። ስማችሁኝ የክርስቲያን ኖርማል አንሁን ይባላል አይደል? ያ ማለት በጣም በጥሩ ህይወት እንኖር ኖርማሉ ነው እኮ ያ ኖርማል እንሁን ነው የሚባለው። ኖርማል ስንሆን የኛ ኖርም ምንድነው? እግዚአብሔርን ማክበር። የኛ ኖርም አጠገባችን ስላሉ ልጆች ማልቀስ። የኛ ኖርም እግዚአብሔርን መናፈቅ። የኛ ኖርም የቅድስና ህይወት። አቅም ያጣ ይውደቅ በእግዚአብሔር ፊት መመለስ ይሆንልን። አሜን። ወደ ቃሉ እንመለስ፣ ወደ ጸሎት እንመለስ። ኖርማችን እሱ ነው። በጣም ሃሁ በቃ ከዚህ አይታደግም። ባይዞኝ አድጋችሁ በክርስትና ብትጨርሱ ጸሎት፣ ጾም፣ ጸሎትና ቃሉ በቃ ከዚህ ላይ አይታደግም። እየባሰ ነው የሚኬደው። አድገን ጸሎት አድገን ቃል አናቆም፣ አድገን ጾም ጸሎት አናቆም። ስናድግ ነው የሚበስብን። በጣም አላግባብ እንዳልጠነክር ኃጢአት ክርስቲያን ኃጢአት ይነካዋል እንዴ? ያገኘዋል እንዴ? ያገኘዋል ማለት ያገኘዋል ኦፍኮርስ ያገኘዋል። እንደው ኃጢአት ሳልፍ እንዳይነካችሁ እንዲህ ብሎ የሚል አይነት በጣም ጌታ የማያስተምረውን ትምህርት አይደለም የምናገረው ማለት ነው። አንደኛ ዮሐንስ ምዕራፍ 2 ላይ ልጆች ሆይ ኃጢአትን እንዳታደርጉ ጽፍላችኋለሁ ካለ በኋላ ብታደርጉ ግን በአብ ዘንድ ጠበቃ ይላል። አሁን የኃጢአት ትንሽ ላሳያችሁ። ለክርስቲያን ኃጢአት ምን ማለት ነው? ክርስቲያንና ኃጢአት እንዴት ነው የሚለውን ትንሽ ብቻ ልናገር። እስካሁን ከተናገርኩት የተለየ እኔ አበባል አራጋው የተባልኩ ግለሰብ ይህንን የብረት ፑልፒት ጫማዬን ካልሴን አውልቄ በባዶ እግሬ እስኪደማ ድረስ እየተንጠራራው ብጠልዘው እና እየሳብ ብታዩ ምንድን ነው የምትሉት? ትንሽ ጨለለ ነው የምትሉት? ጨለፍ አደረገው ያሉትን ስሞች ትሰጣላችሁ። ኖርማል አይደለም።
አሁን ሙድ እያስኩኝ አይደለም፣ ሳይንስ ነው የምናገረው። የሕክምና ሐኪም እንዳለ ሰምቻለሁ። ካጠፋው እታረማለሁ። ሙያዬ አይደለም፣ ፊዚክስ ነው የተማርኩት። ሊፕረሲ የሚባል ህመም አለ እና እሱ ህመም በዋናነት አታክ የሚያደርገው የነርቭ ሲስተምን ነው ሲባል ሰምቻለሁ። ስለዚህ ነርቭ ሲስተም ስለሚሞት እንደሱ አይነት ግጭት ፊል አያደርጉትም። ዲፕሬሲ ህመም ያለባቸው ሰዎች እጃቸው ከእሳት ጋር እየተቃጠለ ሸቷቸው ሊሆን ይችላል ምንድን ነው ብለው የሚያዩት እንጂ ቃጠሎውን አይሰሙትም። በድን ይሆናል። ሲስተሙ የተቋረጠ ነው፣ የነርቭ ሲስተሙ የተቋረጠ ነው። ስለዚህ እየመታሁት የማይቆረቁረኝ ከሆነ ህይወት የለኝም ማለት ነው። ሰማችሁኝ አይደል? ህይወት የለውም፣ ግሬ ስሜት የለውም። ክርስቲያን ወዶ ፈቅዶ ኃጢአትን እንደዚህ በደስታ ሲጠጣ የዛኔ አልዳንም ማለት እንችላለን። ሰማችሁኝ አይደል? ወይም ደግሞ ነርቭ ሲስተሙ ከጌታ ጋር ያለው ኮኔክሽኑ ተበላሽቷል። እሱ ጤና አይደለም፣ እሱ ጤና አይደለም። ነገር ግን መንገድ ላይ ወክ እያረኩኝ እዛ እያየው እንቅፋት ድርግም አድርጎ መጥቶኝ እግሬ ቢደማ ብዬ አሽቼ አይደለ ኖርማል ሲሆን እንደዛ ማለት እንቅፋት ተሰምቶኝ ቁጭ ብዬ ወይ አልቅሼ ወይ ቪዲዮን አቆሳትሬ አጥቤ ነው አይደለም የሚሆነው። ወበዚህ ሕክምና እንደቆንኩ ደግሞ በሆነ ነገር አድርጌ ሲሪያላይዝ የተደረገ ጎዛ አድርጌ ምናምን አድርጌ አሽጌው ከሄዱ ያኔ ስታዩኝ ትሉኛላችሁ እንዴ? ኖርማል ህይወት ውስጥ ያለ ሩቲን። ክርስቲያን እንደ እንቅፋት ኃጢአት ሊያገኘው ይችላል። ሰማችሁ? እንደምንድን ነው ያልኩት? እንደ እንቅፋት ሲያገኘው ግን ክርስቲያን በዛው አይቀጥልም። ደሙን እያዘራ አይደለም የሚሄደው፣ ያክማል። በጸሎት በእግዚአብሔር ፊት ይሆናል። ማረኝ ይላል፣ ደሙን ያጥባል፣ ቁስሉን ይጠግናል። አይደለ? ስብራቴን ፈውሰኝ ይላል፣ ያለቅሳል። ከዛ ጠግኖ መንገዱን ይቀጥላል። ሩቅ ተጓዥ ደግሞም ሊመታ ይችላል። አሁንም ሲመታ ቁጭ ብሎ አክሞ ይቀጥላል። ያው ድንጋይ እንዳይመታው ደግሞ በደንብ እየተጠነቀቀ እያየ ይሄድ። እየበሰለ በክርስትና እያደገ መሄድ ማለት ይሄ ነው። ሕፃን ልጅ እንቅፋት ደጋግሞ አይደል የሚመታው የሚወድቀው። እያደገ ሲሄድስ እንዴ በፊቱ ብዙ አይወድቅም። እኔ አሁን አንሸራቶኝ ከወደኩ በሆነ ብዙ አመት ነው ትዝ አይለኝ የሚወደቁት። ልጅ እያለሁ ግን እፈርጥ ነበር በተራመድኩ ቁጥር። ክርስቲያን እንዲህ ነው። ግን አዲስ ሲሆን ይፈርጣል፣ ቶሎ ይፈርጣል። ግን እያመመው እየተነሳ እያለቀሰ እየታከመ እየዳነ እያደገ ሲሄድ ጸሎት መተው ሳይሆን እያደገ ሲሄድ እንቅፋት መምታቱ ይቀንሳል፣ ፍሪኩዌንሲ ይቀንሳል። አሁንም የሚፈርጥ ከሆነ ሐኪም ቤት ይሄድ ነው የሚባለው አይደል? እሺ ሳሙ አይቀርም ነው አይደል የሚባለው አይደል? ባላንስ የማድረግ ምናምን ችግር ገጥሞታል። ደጋግሞ ከመታው ጤና አይደለም። በኃጢአት ዘሩ በውስጡ ያለ ኃጢአትን በደስታ ሊያደርግ አይችልም። አንደኛ ዮሐንስ ምዕራፍ 3ን አንብቡት። ዘሩ በውስጡ ስላለ ኃጢአትን ሊያደርግ አይችልም ነው አይደለም የሚለው። ግን እንደሱ ኃጢአትን ሊያደርግ አይችልም ማለት እንደው ኃጢአትን ልፍ ሲል አይነካውም አይደለም። ኃጢአትን በደስታ አያረግም፣ ኃጢአት ውስጥ አይኖርም፣ አይዘፈዘፍም እዛ ውስጥ ማለት ነው። ያለቅሳል፣ ይወጣል፣ ይታከማል፣ ንስሐ ይገባል። የረከሰውን የጽድቅ ልብስ በደሙ እያነጻ መንገዱን ይቀጥላል። የረከሰውን እያነጻ ይቀጥላል ማለት ነው። መመለስ ይሁንልን ይሁላችሁ። ለመመለስ መጸጸት፣ ለመመለስ ማመን ይጠብቃል። መዝሙረኞቹ ውስጥ የምታዩት ኃጢአታቸውን አምነው ነው የቀረቡት። አንዳንዴ እኮ ኃጢአታችንን ሁሉ ጀስቲፋይ ለማድረግ እንሞክራለን። ያው እንግዲህ ሰርቀን እኮ ነው ኮርጀን። ያው እንግዲህ ጌታ ሆይ ታውቃለህ ሰው ሁሉ እንትን ስለሆነ ብለን ኃጢአታችን ልናሳምነው እኮ ጥረት እናደርጋለን። ጸሎታችን እንዲህ እንቀባባዋለን። ሰርቅ ያለሁ ከኃጢአት ነው ብሎ በግልጽ ማቅረብ በእግዚአብሔር ፈውስ ያለው የዛን ነው። ኃጢአታችሁን ልክ ለማድረግ ጥቅስ መጥቀስ የጀመራችሁ ጊዜ ፍሩ። የዛን ነው አትነሱም፣ ወድቃችሁ ትቀራላችሁ።
ኃጢአቱን አምኖ እርዱኝ የሚል እሱ ይነሳል። አሜን። ይነሳል። በፍጹም እንዳታመቻምቹ፣ ኮምፕሮማይዝ እንዳታረጉ። እገሌ ምንትን እኮ እያደረገ ነው አትበሉ። መጽሐፍ ቅዱስ ከዝሙት በቀር የፈታ ሌላ ያገባ የተፈታችቱን ያገባ ምን ብሏል ነው የሚለው? እነ ፓስተር እንትና ዘማሪ እንትና ስም የተሰጣቸውና ሐዋርያው እንትና ፈተው ስላገቡ የእግዚአብሔር ቃል አይስተካከልም፣ አይሻሻልም። እንትና ተጠቅሰው ልክ አይሆንም። ሰማችሁኝ? እያመነዘሩ ኃጢአት ነው። አምኖ መውደቅ ይሻላል። ሰው ሁሉ የሆሊውድ ፊልም ስላየ የሌባና የሰካራም የዘራፊ ያመንዝራ ደጋፊ ያደርጋል አያደርግም? ይቅር በሉኝ፣ በጣም የድሮ ሰው እየሆንኩባችሁ ከሆነ እውነት መስነግራችሁ። አክተሮች እንዴት ናቸው? ፊልም ስታዩ እንደሱ አርጓችሁ ያውቃል? አመንዝራው፣ ሰካራሙ፣ ነፍሰ ገዳዩ፣ ሌባ፣ ባንክ የዘረፈው ፖሊስ እንዳይዘው ባመለጠናን እያላችሁ አይደል የምታዩት? ምን እያደረጋችሁ ነው ማለት ነው? ኖርማል እኮ እያለማመደን እኮ ነው። ሰው ሁሉ ይህንን ስላየ ልክ ሊሆን አይችልም። አንዳንድ እናቶች ይሄ እኮ ኃጢአት ነው ይላሉ ፊልም እያዩ። ይሄን ለምን ታለና ሲሏቸው አልገባትም ማለት ነው። አልገባህም አንተ ለራስህ ገባህ። ሰይጣን ኃጢአት በጡጦ እያለማመደን። መክተብ ታውቃላችሁ የሚባል የ9 ዓመት ነው ጫት መቃም ጀመረ። ሰው ከትቢያ ካለ መጀመሪያ አብሮን ሲቀም አልቀም የሚያለው ልጅ እንዴት እንደምታስገቡት ታውቃለህ? ስኳሯ አረብ ተቆጣ ለውዝ ቁጭ በልና ይባላል። ለውዝ ይሰጠዋል። ስኳሯ እየተነሳ ይሰጠዋል። አይታችሁ ከሆነ ጫት ቤት ስኳር በጫት ቅጠል ነው እንደሚነሳው። ከዛ ስኳሯን ይባላል። ሽታውን ይለምደዋል። ትንሽ ቆይቶ ከስኳሯ ጋር ያለችዋን ቅጠል አብረህ ይባላል። ቀስ እያለ እንደሱ እያለማመደህ ነው ወንድሜ። መጀመሪያ እስቲ ፊልም ስታዩ ሲሳሳሙ ያያችሁ ቀን እንዴት ነው የተሰማችሁ? አስታውሳላችሁ? ወንድና ሴት ሲሳሳሙ አይደል ያላችሁት የመጀመሪያ ቀን? ዛሬስ ማለት አረ ኖርማል። መሳሳሙን ፊልም ውስጥ 2 ነጥብ ነው በየቃሉ መሃል የሚገባ። አይሸክከንም። ኃጢአት ያየን ምንም አይሸክከንም። ከዚህ በላይ ምን አለ ማለማመድ? ክርስቲያን ኖርማል አይደለም ወንድሞች። አብራችሁ ቁጭ ብላችሁ ያንን ሴክስ ሲያደርጉ ሲሳሳሙ ቁጭ ብላችሁ አብራችሁ አይታችሁ ነገ እንዴት ነው ጌታ ነው የምትነግሩት? አንተም ታያለህ እኔም አያለሁ። አንተም እንትን ታደርጋለህ እኔም ማድረግ ምን ለመሆን ነው የምመጣው ነው የሚለው። ሃይማኖት አልለውጥም እኮ የሚለው ለዛ ነው። ሃይማኖት ብቻ ነው የተቋም ለውጥ ነው እንጂ ህይወት አላየማ። እንደኔ እንድትሆን ብላችሁ መጥራት ትችላላችሁ። ካልሆነ ተመለሱ፣ ካልሆነ ውደቁ በእግዚአብሔር ፊት ንስሐ ግቡ እና እንደኔ ሰላም እንዲኖር፣ እንደኔ እንቅልፍ እንድትተኛ፣ እንደኔ የጽድቅ ህይወት እንዲኖር፣ እንደኔ አምን ማለት ትችላላችሁ። ካልሆነ ውደቁ፣ አልቅሱ። ጆሮ ያለው ይስማ። ይበቃል። እንጸልይ።